ሰላም ጤና ይስጥልን አድማጮቻችን እንደምሰምታችኋል ሰላምታችን ከያላችሁበት ድረሳችሁ ያለን ይህ በየሳምንቱ አርብ ተዘጋጅቶ የሚቀርብላችሁ የሰይፈ ነበልባል የሬዲዮ ፕሮግራም ነው በአርባ ምንጭ ከተማ ከቤት ማፍረስ ጋር በተያያዘ ተቃውሞ ተነሳ። በሙስና ተከሰው የነበሩ ክሳቸው እንዲቋረጥ አቃቢ ሕግ ጠየቀ። ከሙልጌታ ቡሊ ጦር ካምፕ ትምህርት ቤት ውስጥ 36 ወታደሮች ከነሙሉ ትጥቃቸው ኮበለሉ። ሰላም ጤና ይስጥልኝ እንደምንላችኋል ዜና እናሰማለን። ከዜናው ጋር ኢዮባይሳ ነኝ። ዜናው ሲተነተን እነሆ በምዕራብ ሸዋ ሆለታ ከተማ የሚገኘው ሙልጌታ ቡሊ የጦር ካምፕ ትምህርት ቤት ውስጥ የተከሰተው አለመግባባት ሰፍቶ ሰራዊቱ እንዲኮበልል አድርጎታል። በሰራዊቱና በጦር አዛዥ መካከል የተከሰተው አለመግባባትና የመብት ረገጣ ያማራቸው መከላከያ ሰራዊት ከነሙሉ ትጥቃቸው እየከዱ ይገኛሉ። ስሙን እንዳይጠቀስ የጠየቀን አንድ የወታደር ከሆነው ጋራም ሰይፈ ነበልባል ቆይታ አድርገናል። ለዩኒፎርም መግዣና እንዲሁም ለተለያየ እየተባለም ከደሞዛቸው እየተቆረጠ የሚወሰደው ገንዘብ ሰራዊቱን አማሮታል። በተለይም ለቤተሰቦቻችንን እንዳንጠይቅ መከልከላችን እጅግ አናዶናል፣ አሳዝኖናል የሚሉት እነዚህ ወታደሮች እስካሁን ድረስ በጦር አዛዦች እየተደበደብን ደሞዛችን ያላግባብ እየተቆረጠ መከራችንን እያየን እንገኛለን ይላሉ። እንዲሁም መከላከያ ሰራዊቱም በተለያየ ቦታ በሚንቀሳቀስበት ሰዓት እርስ በራሱ እንዲሳለል መደረጉ እርስ በራሱ ተጠባብቀው ሪፖርት እንዲያቀርቡ እየተደረገ ይገኛል ያሉት እነዚህ መከላከያ ሰራዊት በዚህ ምክንያት እየከዱ እንዳሉ ገልጸውልናል። ሜይ 24 2018 36 የሙልጌታ ቡሊ ጦር ካምፕ ወታደሮች ከነሙሉ ትጥቃቸው የት እንደገቡ አልታወቀም። በያዝነው በዚህ ወር ባለፈውም 9 ወታደሮች ከነሙሉ ትጥቃቸው ኮብልለዋል። በአርባ ምንጭ ከተማ ከቤት ማፍረስ ጋርም በተያያዘም ተቃውሞ ተካሄደ። ግንቦት 17 ቀን 2010 ዓ.ም የአካባቢ ነዋሪዎች እንደገለጹት ከንጋቱ 11 ሰዓት ላይ የአርሶ አደሮችን ቤት ለማፍረስ በአጋዚን በልዩ ኃይልና በአካባቢ ፖሊሶች ታጅበው የተገኘው አፍራሽ ግብረ ኃይል ተቃውሞ አጋጥሞታል። አርሶ አደሮቹ ከቀያችን የምታፈናቅሉን እኛን ገድላችሁ ነው በሚል አቋም በመያዛቸው ወታደሮቹም በህዝብ ላይ የጭስ ቦምብ በመወርወርና ቶክስ በመክፈት ለመበተን ሞክረዋል። ህዝቡ ሲሸሽ እንደገና ቤቱን ለማፍረስ ሲሄዱ ህዝብ ተመልሶም በድጋሚ ተቃውሞን ገልጿል። በርካቶች በቦምብ ጭስ ታመው እስካሁን ድረስ ግማሹም ሆስፒታል ይገኛሉ። የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታውን ጨምሮ በከባድ ሙስና ወንጀል ተከሰው የነበሩ አያሌ ሰዎች ክሳቸው እንዲቋረጥ ጠቅላይ አቃቤ ሕግ መጠየቁ ተሰማ። የቀድሞው የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፋንታውን ጨምሮ በከባድ ሙስና ወንጀል ተከሰው የነበሩ አያሌ ሰዎች ክሱ እንዲቋረጥ ጠቅላይ አቃቤ ሕግ መጠየቁ ተሰምቷል። በሌላ በኩል ደግሞ በሽብር ወንጀል ተከሰው ክሳቸው እንዲቋረጥ የተወሰነላቸው በመቶዎች የሚቆጠሩ ሰዎች እንዳልተፈቱ አንዳንዶችም አድራሻቸው እንደማይታወቅ ደብዛቸው መጥፋቱን ተአማኝ ምንጮች እየገለጹ ይገኛሉ። ዜናው በዚያ በቃ። መልካም ቆይታ ከቀሪው ፕሮግራማችን ጋር። በዚህ ሙዚቃ ወደ ሌላ ፕሮግራም እንሻገራለን። Bari bari jana, amilami kamne na
Hinuma
ድሮም የዛሬን አያድርገውና ያሁኑ አቶ ሌንጮ ለታም እድሜ ጠገቡ ወደ ኢትዮጵያ በ1993 ዓመተ ምህረት ማለት 1991 ዓመተ ምህረት ኢትዮጵያ በገቡበት ወቅት ከኦፒዶ ጋር እንዲነጋገሩ ተጠይቀው ነበር። አቶ ሌንጮ ለታም ከባሪያ ጋር ወይም ካሽከር ጋር አልነጋገርም ሲሉ መልሰው ነበር። እድሜ ደጉ መቆየት መሰንበት አይደለም የሚባለው ዛሬም ባሪያም ወይም አሽከር ያሏቸውን አቶ አባዱላ ገመዳ ጎንበስ ቀና ብለው እጅ ሲነሱ ለማየት ችለናል። እኚህ እድሜ ጠገብ አቶ ሌንጮ ለታ እንዳሉት ከሆነ ኢትዮጵያ ውስጥ ለውጥ እንዳለ ሀገሪቷ መለወጧን ኢህአዴግም እንደተለወጠ ቃለ መጠይቅ አድርገው ገልጸውልናል። አከሉ አቶ ሌንጮ ለታ የትጥቅ ትግል ውጤት የለውም፣ በሰላማዊ መንገድ መታገል ብቻ ዲሞክራሲን እንዲያብብ ያደርጋል ሲሉ ገልጸዋል። አቶ ሌንጮ ለታ 40 ዓመት ታገልኩም ይላሉ። 40 ዓመት ማለት ምን ማለት ይሆን? አቶ ሌንጮ ለታና ጓደኞቻቸው ከቻርተሩ በኋላ የራሳቸው ህይወት ሲመሩ ነበር። ከብት ባለሌለበት ኩበት ፍለጋ መዳከሩ ለምን ይሆን? አለጋና ለጉማ ማንቱ ወለጋ የኦሮሚያው ፕሬዝዳንት አቶ ለማ መገርሳም ወደ ደምቢዶሎ ባቀኑበት ወቅት አቶ ሌንጮ ለታ ወደ ሀገር ገቡ። ምን ትፈልጋላችሁ? የሚያስፈልጋችሁ ትራክተር ልማት ማካሄድ ብቻ ነው። ሁለት ኦሮሞ የለም፣ ሁለት ትግል የለም። ከዚህ በኋላ ነጻነት መጥቷል፣ ኦሮሞም ፈንድቋል ብለውናል። እውነት ይሆን? አባቱ የወባኖፊ ባተተ ማለይ ሮሮ ኦርማራ ዱፍተኝ ጉደኛው ጠቅላይ ሚኒስትር ዶክተር አብይ በአረብ ሀገር የወደቁትን ወገኖች ወይም በህይወት ያለፉትን የሞቱትን ሬሳ ወደ ሀገር ሰብስቦ ሊያስገቡ ነው። በሌላ አንጻር ሶማሌ ድንበር እየተሻገረ የኦሮሞ ተወላጆችን እየቆላ ይገኛል። አቶ አብይ ምን እያሉጉ ይሆን? ሰላም ጤና ይስጥልኝ። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንደምሰነበታችሁ። ዛሬ ሁለት እንግዶችን ይዤ ቀርቤያለሁ። አቶ ታዲዮስ አብዲሳ፣ አቶ ሂርኮ ደሬሳ ጋራ የማደርገውን ውይይት እንድትከታተሉ እጋብዛለሁ። አጫሉ ሁንዴሳም አየር ላለ ከዜማው በኋላ ደግሜ እመለሳለሁ። መልካም ቆይታ። ሮዲና ራዱፍቴ ማልቱ ነማዶ ኦ አባዶ ወተማሌ ማሎ 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 ቢያ ኦርማ አዳቁና ማዲቡ ጋሉና ማዲባይ biya ofi yagaatti sagarbu aduna manargu jaram chamsa duftammo birra ayasa wilenko sayano bori chamsa sinufnu birra chamsa sinufnu birra ginufnu kalo nutti bitani kalo nutti bitani kalo nutti bitani furdanna nalbe danu fitani malo 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 jabilo tako ya jabilo tahoda jala ikanna manyatu nu kessa jira ama jabilo tako ya jabilo tahoda jala ikanna manyatu nu kessa jira amalo
መሰንበት መልካም ነው ይላሉ በእድሜም እየጠገቡ አባቶች ጆሮም ያለው አልሰማም አይልም ፕሮፌሰር ብርሃኑ ነጋም ቄሮ ዘርማም የሚባሉት የለም ከኋላቸው ምንም ሳይኖር ለፕሮፓጋንዳ የሚጠቀሙባቸው ነው ሲሉ መግለጻቸው ብዙዎችን አነጋግሮም አስፊዞባቸዋል ቄሮም ወያኔን እየናጠው እያዩ ቄሮ ከኋላው ምንም የለም ሚባልም የለም ማለታቸው እውነት እኚህ ሰውዬም ፖለቲካውን እየተከታተሉ ወይም ፖለቲካውን እየዘወሩት ይገኛሉ ወይ ብለውም ጥያቄ ያጠየቁ ግለሰቦችም አሉ እንግዶቼም ለቃለም ጠየቁ ፍቃደኛ ሆናችሁ ስለቀረባችሁ ሁለታችሁንም በሰይፈ ነበልባል ራዲዮ ዝግጅት ክፍልና እንዲሁም ባድማችሁ የስም ከልብ አመሰግናለሁ ጆብ እናመሰግናለን እኛም ተናስተኛ አድማጮች እንዴት ናችሁ መልካም እንግዲህ አቶ ይርቆ አሉ ሄሎ መስመር ላይ እየተበቋችሁ መልካም አቶ ታዲዮስ በአሁን ወቅት በኢትዮጵያ ውስጥ ያለው የፖለቲካ ትኩሳት እንደው እንዴት ገመገሙት በተለይ ህዝቦች በአሁን ሰዓት በነጻነት እየተነፈሱ እንደሚገኙ ይገለጻል እውነት ይሆን ትኩሳቱ ወዴት እየጋለ ይሆን ከባሰ ወደ ባሰ ከድጡ ወደ ማቱ የሚባል ብሎ መናገር ቢቻል ማጋነን አይሆንም በጊዜ ወደ ጊዜ የቲፒኤልኤፍ መንግስት ስልቱን በመቀያየር በተለይ የኦሮሞ ህዝብ ጥያቄን ለማኮላሸት እንችላለን ብለው እስከሚችሉ ድረስ የኦሮሞ ህዝብ ጥያቄ ለማፈን ከፍተኛ ርብርብ እያደረጉ የሚገኙት ምንም የመተንፈስ አይደለም የመናገር አይደለም አብሮ የመሄድም በግሩፕም ሆነ ወጣቶች በጋራ እንኳን 4-5 ሆነው አሁንም ድረስ አይፈቀድም ምክንያቱ ደግሞ ይሄ ስቴት ኦፍ ኢመርጀንሲ
ማለትም ይሄ የተጻለው እንትን ነው ማለት ነው ስለዚህ ከልጡ ወደ ማጡ ነው ነገር ግን ጎን ለጎን ደግሞ ዲሞክራሲ ያበበ እንደመጣ በሳምንት በሁለት ሳምንት ዲሞክራሲ ያበበ እንደመጣ ኤግዛክት ወይም ደግሞ አጋን ነው ሲናገሩ ነው የምንሰማው 28 አመት መገንባት ያልቻሉትን ዲሞክራሲ ዛሬ በሁለት እና በሶስት ወር ገነባን ብለው በወሬ ደረጃ የሚያደርጉት በየሚዲያዎቻቸው እና በቀጠሯቸው ቅጥረኞች አማካይነት 24 ሰዓት ሊያነቆሩን እየሞከሩ ነው ነገር ግን ከዚህ ወደ ጊዜ ወንድም አባት ዶቻችን ግድያው አልቆመም ኦሮሚያ በአጠቃላይ መልኩ ማለት ይቻላል በዙሪያው የቲፒኤልኤፍ መንግስት ሌሎችን ወገኖች በማስታጠቅ የኦሮሞ ህዝብ ላይ ጦርነት አውጇል ማለት ይቻላል በቀደም እንደሰማው ትላንትናም ዛሬም እንዳዳመጥ ነው ያሁኑን እንኳን በደግ ወሎ በኩል ከፍተኛ ጦርነት አፋሮችን በማስታጠቅ የኦሮሞ ወሎች ላይ ከፍተኛ ጦርነት ተከፍቶ በርካታ ሰው እየሞተ ያለው የኦሮሞ ህዝብ ራሱን ደግሞ እንዳይከላከል በቅጥረኞች አማካይነት ሰላም እንደመጣ ተደርጎ በየሚዲያው እየተነገረ ነው ነገር ግን ከድጡ ወደ ማጡ ነው ከፍተኛ የሆነ ችግሮች አሉ ዛሬም ህዝብ ይታሰራል ነገር ግን 10 ሰው ይለቁና 100-200 ሰው ነው የሚያስፈልግና ይሄ የቲፒኤልኤፍ የ28 አመት የሸፍጥ ፖለቲካ ነው ቲፒኤልኤፍን ጠንቅቆ ለሚያውቅ ይሄ እንደው ትንሹ ነው ብሎ ማሰብ ይቻላል ስለዚህ በጣም በባሰ እንደው በወሬ ደረጃ ካልሆነ በስተቀር በባሰ ችግሮች አሉ በዛው ጎን ለጎን ደግሞ ለኦሮሞ መብት የሚታገሉ ለኦሮሞ ህዝብ እየደሙ ያሉ አሉ እነሱን በተቻለ መጠን ከያቅጣጫው የተቻላቸውን ያክል የጠላትን ካምፕ እየመጡ ይሄ ላይ ነው ያለው እንጂ የምንም የተረጋጋ ወይም የጠራ በቲፒኤልኤፍ አገዛዝ ስር ይተነፈሳል ብሎ ማሰብ በራሱ ፈንድነው ነው ማለት ነው መልካም አቶ ሂርኮም በእውነት በአሁኑ ወቅት በኢትዮጵያ ውስጥ ለውጥ አለም ህዝቦች እንደፈለጉ የመናገር የመሰለፍ ይችላሉ በተለይ በአሁኑ ወቅት ነጻነት እንዳለ ይደሰከራል እንግዲህ ብዙ ነገር አቶ ታዲዮስ ገልጸውታል ግን ትልቁ ኮንፊውዥን የተፈጠረው በኢትዮጵያ ፖለቲካ ውስጥ ወያኔ ላለመውደቅ ሲል እንደ መንግስት ሌሎችም መንግስታት እንደሚያደርጉት በክፉ ቀን ሊያድናቸው የሚችሉ ሰዎች ያው ከየብሔሩ ቢሆን አዘጋጅተዋል ይህ አመት በ5 አመት በኦሮሞ ውስጥ በከፍተኛ ደረጃ ሲካሄድ ስለነበረ እነዚህን ሁለት ልጆች ፍላሽ ያደረጉ የሌላቸውን ነገር እየቀቧቸው የተነሳውን አመት ዳይቨርት ለማድረግ ተጠቅመውባቸዋል ድራማውንም አብይና ለማ መገርሳ በስነ ስርዓት ፈጽመውታል በፊት የኢትዮጵያ ህዝብ ኮንፊውዥን ላይ ነው ብዙ ሊሰማ የሚፈልገውን ነገር አብይ የዞረ ስለሚናገር ሀሳቡን በትኖታል እርግጠኛም አይደለም ስለዚህ ሰዎች ትንሽ መናገር ካስፈለገ ያው ነው የኔ ጥያቄም በአሁኑ ወቅት በኢትዮጵያ ውስጥ የኢትዮጵያ ፖለቲካ ትኩሳቱ ወዴት እየሄደ ነው ለውጥ አለ ኢትዮጵያ ውስጥ ማለት ይቻላል አይቻልም እሱን እኮ ልመጣል ነበር ምንድነው አሁን እየተደረገ ያለው ሪፎርሙ ምንድነው እነሱ መጠላታቸውን አውቀውታል ትግሬዎቹ ስለዚህ ባካፕ አድርገው እነዚህን ሲያገለግሏቸው የነበሩትን ልጆች የኦሮሞን ትግል ቀልብሰው የቄሮን ትግል ከኦፒዲዮ ጋራ መርጅ በማድረግ የኦሮሞ ህዝብ በዚህ ኮንፊውዝድ ሆኖ ከኋላ ሆነው እስካሁን በኢንዱስትሪያል ሌቭል የዘረፉትን ሀብት ኢንጆይ እያደረጉ ለመቀጠል ነው ማለት ኢትዮጵያዊነትን ከፌክ ፌዴራሊዝም ወደ ፌክ ኢትዮጵያዊነት ማለት ለሁሉም የምትሆን ዲሞክራሲያዊ ኢትዮጵያን ሳይሆን ትግሮቹ ከኋላ ሆነው የሚያሽከረክሯት
ከዚህ በፊት የሚጠቀሙባትን አገር ይዘው መቀጠል ነው። ለዚህ ደግሞ ሙሉ ለሙሉ ለህዝቡ መብቱን ያጎናጽፉታል ማለት ሐሰት ነው። ይሄ አሁን አቶ አብይ እያደረገ ያለው እስረኞችን መልቀቅ ፖለቲካ ነው። እየዞረን በየቦታው የሚያደርጋቸው ነገሮች የህዝቡን አስተሳሰብ መበተን ነው፣ ሲምፓታይዝ ማድረግ ነው እና ዋናው መሰረቱ ግን የኢትዮጵያ ህዝብ እርግጠኛ የዲሞክራሲ ሊያገኝ አይችልም ወያኔ ከስልጣኑ ላይ እስካልተወገደ ድረስ እና ነጻነት አለ ምናምን የሚባለው የይስሙላ ነው። አሁንም እኮ ሰዎች እየታሰሩ እኮ ነው፣ ሰዎች እየተገደሉ እኮ ነው። በአስቸኳይ ጊዜ አዋጅ የምትተዳደር እኮ ሀገር ነች። አቶ አብይ የነበረ ስራው እሱ እየዞረ ህወሓት መረጋጋት ትልቅ ስራ እየሰራ ሌላውን ህዝብ ግን አስወግ ነው ያለው። እንዴት ነው በዚህ ሰው ህዝብ ኮንፊውዝ የሚሆነው? እና እኔ ኢትዮጵያ ውስጥ አሁን አንተ ዲሞክራሲ አለ፣ ህዝቦች በሰላም እየተንቀሳቀሱ ሰላም ዲሞክራሲ እየተነፈሱ የሚለው ነገር አልስማማበትም። እንደው አቶ ኤርኮ አሁን ሲያነሱ ፌክ የሆነች ኢትዮጵያን ለመመስረት ብለዋል። ምን ማለት ነው ፌክ የሆነች ኢትዮጵያ ማለት? ፌክ የሆነች ኢትዮጵያ ማለት ህዝቦቿ እኩል ያልሆኑባት፣ አንድ ብሔር ተጠቃሚ የሚሆንባት ብዙ አሁን የኢትዮጵያ ህዝብ ስፔሻሊ የተወሰኑ የብሔር ቡድኖች ኢትዮጵያዊነትን ያቀነቅናል። በኢትዮጵያ ውስጥ እኮ ለዛች ሀገር ለክብሯም ለቃሏም እኮ የደረሰ ኦሮሞ የሚያስጠራት ስሟን እኮ እሱ ነው አይደለ? እየሮጠ ጦርነት ተነሳም ሲባል እኮ ከብዛቱ የተነሳ በቁጥር እያየለ የሚያልቀላት እኮ እሱ ነው። መሪዎች እንደፈለጋቸው ጦርነት በሚያስነሱ ጊዜ ከ9 ወር ከተሸከመች ኦሮሞ እናት 18 ዓመት ካሳደገች ኦሮሞ እናት ላይ የተነጠቀች ታረድ የነበረው ኦሮሞ ነው። ኦሮሞ ኢትዮጵያ ውስጥ መብቴ አልተረጋገጠም ይረጋገጥልኝ ነው። የኦሮሞ ህዝብ በራሱ ልጆች ይተዳደር። የኦሮሞ ህዝብ የራሱን ሀብት ተጠቃሚ ይሁን። ይህንን ጥያቄ ነው የጠየቀው እና ኢትዮጵያዊነት ማለት ምንድን ነው? ይነገረናል፣ ስለ ኢትዮጵያዊነት ይዘመርልናል፣ ይደነስልናል። ነገሩ ግን በዛች ሀገር ተጠቃሚ የሚሆነው የተወሰነ ቡድን ነው። ይሄ ነው ማቆም አለበት ፌክ ኢትዮጵያዊነት የሚለው። እውነተኛ ኢትዮጵያዊነት ደግሞ ሁሉም ህዝቦቿ ተደስተው የሚኖሩባት፣ የማይሰደዱባት፣ የማይታሰሩባት፣ የማይገደሉባት፣ አንገታቸውን ቀና አድርገው የሚሄዱባት በፈቃደኝነት የመሰረቷት ኢትዮጵያ ትሆናለች ማለት ነው። መልካም አቶ ታዲዮስ እንግዲህ አዲስ ጠቅላይ ሚኒስተር ተመርጧል። ኢትዮጵያ ውስጥ እንግዲህ ህወሓት እያለ ያለው የሰላም የስልጣን በሰላም የመቀያየር ታይቶ የማይታወቅ እያለ እየገለጸ ይገኛል። የስልጣን በሰላም የሽግግር የማድረግ በፊት የሚታወቀው እዛ ቦታ ላይ ለመቀመጥ በደም ነበር። አንዱን ገሎ አንዱን አጥፍቶ ነው እዛ ስልጣን ላይ የሚቀመጠውና ዶክተር አብይ ጠቅላይ ሚኒስተር መሆናቸው በኢትዮጵያ ታሪክ ውስጥ ትልቅ ምርታ እንደሆነ ይገለጻል። እኚህ ጠቅላይ ሚኒስተር ከመጡ በኋላ ብዙዎች ለውጥ እንደሚመጣ ተስፋ ሰንቀዋል። ለውጥም እንዳለ እየተናገሩ ወደ ሀገር ቤት እየተመሙ ያሉ ሰዎችም አሉ። እውነት በኢትዮጵያ ውስጥ በአሁኑ ወቅት አብይ ከተመረጠ በኋላ ለውጥ አለ? ከባሰው እንደውም ወደ ባሰ ደረጃ ነው እየሄደ ያለው። ወደ ባሰ ዛሬም ድረስ ሰዎች በቁማቸው በቢላ ተቆራርጠው የሚገደሉበት ነው። በየሶሻል ሚዲያው አይታል። መጀመሪያ እስኪ አብይ ማን ነው? አብይ ማለት እንደሚባለው ራሱም እንደተናገረው ከ15 ዓመት ጀምሮ በሚሊቴሪ ደረጃ ራሱን በትግል ቀምጦ እያሳደጉት አፈቅዴ የሆነ መናገር ስለሚችል ከዛም በኋላም ይሄ ሰውዬ ለችግር ጊዜ ያገለግለናል ብለው እንዳስተማሩት ከዛም እድገት አግኝቶ የተለያዩ ቦታ ጦሮችን እንደመራና የኦሮሞ ሕዝብ ያለ ፍላጎቱ የኦሮሞ ወጣት ያለ ፍላጎቱ በኢትዮ ኤርትራ ጦርነት ጊዜ እንኳን እሱም ተሳትፎበት በርካታ የኦሮሞ ወጣቶች ያለቁበት ጦርነት የተሳተፈ አገልጋይ ሰው ነው።
የቲፒኤልኤፍ ወይም የትግራይ ሊብሬሽን ፍሮንት አገልጋይ ነው። ስለዚህ ከዶክተር አብይ መጀመሪያ ማን ናቸው? ዶክተር አብይ ጀመር የኦሮሞማ ኤቲክስ ያልገባቸው፣ የኦሮሞን ህዝብ አምርረው የሚጠሉ፣ የኦሮሞን ናሽናሊዝም እንዳይከተል የሚጠሉ፣ በተግባር በቃላቸው የተናገሩ ናቸው። ኦሮሞነት ወደ መንደር ነው የመለሰን ያሉ። ለእኛ ግን ኦሮሞነት ማንነታችንን ማረጋገጫ ምሰሶአችን ማገራችን ነው ብለን ነው እየታገለን ያለ ነው። ስለዚህ ትግሬዎች ያውቃሉ ማን ለነሱ እንደሚሰራ፣ ማን ይህንን ችግር ሊያስወጣላቸው የሚችል እንደሆነ ገምተው ተነጋግረው አምነውበት ነው ያመጡት። ኦኬ ሲጀመር እንዴት መሰለ አድማጮችም እንዲረዱት የሚፈለገው ለምንድን ነው አብይ ብዙ በርካታ ኦሮሞዎች አሉ። ለምንድን ነው አብይ የተመረጠ? አንድ በአባቱ በኩል ሙስሊም ስለሆነ የሙስሊሙን ተከታይ ይይዝልናል ብለው ስላሰቡ፣ ሁለት እናትየው ኦርቶዶክስ ስለሆኑ የኦርቶዶክስን ሃይማኖት ተከታይ ነው፣ ሊብራል የሆነ ሰው ነው ብለው እንዲያስቡ ተደርጎ ነው። በሶስተኛ ደረጃ ራሱ ደግሞ እስልምና የፕሮቴስታንት ተከታይ ያንን ሁሉ አይተው ነው የኦሮሞ ናሽናሊዝም ላይ እንዲሰምን ተደርጎ ይህ ሰውዬ የተመረጠው ማለት ነው። ስለዚህ እኔ ምንም ለውጥ አለ ብዬ አላስብም። አንድ ነገር ታሪክ መናገር እፈልጋለሁ ለአድማጮችም አንተም አቶ ጌቦም እንዲገባቸው የሚያስፈልገው የኦሮሞ ህዝብ ላይ በርካታ ሸፍት ተሰርቶበታል በኢትዮጵያ ታሪክ። አንዱ ታስታውሱ እንደሆነ በደርግ ጊዜ እነ ተፈሪ በንቲ የተደረጉትን ነገር ባቃባቸው። ተፈሪ በንቲ ኦሮሞማን ስለሚያቀነቅል ነው በደርግ የተረሸነው የተገደለው። እሱን ቶ ይመጣል ብሎ መረጡት። የኦሮሞን መያዝ አልቻለም። ለነሱ እንዲወገድ ተደረገ። ሌላውን ነገር ነገር እነታደሰ ጉሮም የተደረገው ይህንን ነገር ነው። ትልቁ ነገር ግን ፊታውራሪ በኃይለ ሥላሴ ጊዜ የኦሮሞ ህዝብ ለመያዝ ኦሮሞ አለ ተብሎ እንዲነገር ተብሎ ፊታውራሪ አቶ ጊዮርጊስ ዲነግዴን አመጡ። ዘራቸው ኦሮሞ ነው ተባለ። መቼም ታሪኩን እንደምናውቀው አቶ ጊዮርጊስ ዲነግዴ ለኦሮሞ ህዝብ አንዳቸው ነገር የሰራው ነገር የለም። እንደውም የኦሮሞ ህዝብ ፊተኛ ሆኖ እንዲገብርና አመቱን ሙሉ ያረሰውን እህልና ከብት ሳይቀር ለባላባቶች ቤታቸው ድረስ በፈረሱ በአህያው ጭኖ እንዲሄድ ነው ያደረገው ማለት ነው። ሌላውን ነገር አሁንም እደግማለሁ። አንድ ነገር መታወቅ ያለበት ነገር በ1953 ዓመተ ምህረት በኢትዮጵያ አቆጣጠር ነው የምናገረው። መንግስቱ ነዋይና ግርማሜ ነዋይ የሚባሉ ታሪካቸው ብዙ ጊዜ ያልተነገረ እነዚህ የፊንፊ አካባቢ ተወላጆች አሉ። እነዚህ ወንድማማቾች ኦሮሞዎች አለ ከአማራ ብሔር የወጡ ነገር ግን የኦሮሞ ህዝብ በደል በቆቃ የመሬቱ መዘረፍ አንገሽግሿቸው በፍጹም ይህንን ነገር ልንቀበል አንችልም ተብሎ ታስታውሳላችሁ። የዚህ ነፍሰ በላው የኃይለ ሥላሴ መንግስት ላይ መፈንቅለ መንግስት አድርገው ነበር። ልክ አሁን እነ ዶክተር አብይና ለማ መገርሳ ያደረጉትን ታክቲክ ነው የተጠቀሙ። ኃይለ ሥላሴ ውጪ ነበረ። እነዚህ ሰዎች መንግስት ግልበጣውን እንዳያደርጉ ወዳደር ኦሮሞዎች ናቸው ያገች አማራ ተወላጆች ያቀሙ የኦሮሞ ትግል የኦሮሞ በሀገሩ ላይ አልኖረም ተሰቃይቷል ተብሎ ያኔ ተመርኩ ነዋል ህይወታቸውን ጭምር የገበሩበት ነው። የመሬት ጉዳይ ልክ አይደለም። የትምህርት ቤት ጉዳይ ልክ አይደለም። የመሬት የትምህርት ቤት ጉዳይ መሰራት አለበት። ይሄ ጨቋኝ ደመጣጭ መንግስት መወገድ አለበት ብለው ነበር። ኦሮሞዎች ወዳደር ኦሮሞዎች ከኃይለሥላሴ ጋር ሆነው ከተፈሪ መኮንን ጋር ሆነው ያንን ሊያኮላሹ ችለዋል። እነሱም መስዋዕትነትን ተቀብለዋል። ዛሬም እየተደረገ ያለው ነገር ይሄ ነው። ታሪክ ወደፊት መጥቶ ለማ መገርሳና አብይ ከኦሮሞ ህዝብ ወጡ ተብሎ ይሄ ሁሉ ፕሮፓጋንዳ እየተደረገ ነው። ሲጀመር ከመመረጣቸው በፊት ታስታውሱ እንደሆነ ዘመን ሁሉ ነው የተዘፈነላቸው። ይሄ ሁሉ ምንድን ነው? የኦሮሞ ናሽናሊዝም ወደኋላ እንዳይመለስ
እንደማይመለስ ስላወቁ ይሄንን ናሽናሊዝም መዝመት አለብን የኛ አደጋ ኦሮሞ ነው ብለው የኦሮሞን ጠቅላይ ሚኒስትርና አንዳንድ ቦታዎች ላይ አስቀምጠዋል። ለመሆኑ አብይ አልነበረም? ነበረ። ያሁኑ በርካታ ሰዎች እነ ኢንጂነር ተስፋውን ጭመዳ ሲከደሉ የት ነበሩ? የወያኔ አገልጋይ ነበሩ። በርካታ የኦሮሞ መሬት ሲጨበጨብ ሲሸጥ የት ነበሩ? ወያኔን እያገለገሉ ነበረ። ስለዚህ ምንድነው ከድጡ ወደ ማጡ የመጣው የኦሮሞ ናሽናሊዝም እያበበ የመጣውን ዘይት አርከፍክፎ ለማቃጠል የመጡ አደገኞች የተሾትም በሾት በሚለው መርሆ ነው ትግሬዎቹ እነዚህ ሰዎች መርጠው ሊመጡ ስልጣን ሊሰጧቸው ሊቻሉ ማለት ነው። የተከበራችሁ የሰይፈ ነበልባል ራዲዮ አድማጮች እንግዲህ ስለ ድምፁ ጥራት ይቅርታ ጠይቃለሁ። ጄኔሬተር እየጮኸ ይገኛል። በጣም ይቅርታ ጠይቃለሁኝ። አቶ ሂርኮ እንደው መቼም ለውጥ የለም ብሎ ድፍን ብሎ መናገርም ይከብዳል የሚሉ ወገኖች አሉ። በበርካታ ህዋት ያሰራቸው በጅምላ ከእስር ቤት ሞት የተፈረደባቸው በዚህ በጠቅላይ ሚኒስትሩ እንደተለቀቁ እየተገለጸ ይገኛል። ለዘመናት ስልጣንን ተቆናጠው የኦሮሞ ህዝብ ላይም የኢትዮጵያ ህዝብ ላይ ሲፎክሩ የነበሩት እንደና አባይ ጻዬ አይነቶችን በጡረታ እንዲገለሉ እንዳደረገም ጠቅላይ ሚኒስትሩ ይገለጻል። ስለዚህ ከዚህ በላይ ለውጥ ምን ይመጣል? እንግዲህ ባንዴ ለውጥ ይመጣል ብሎ መጠበቅም አስቸጋሪ ነው እና እሳቸው ከተሾሙ ኦልሞስት 3 ወር 4 ወር ሆኗቸዋል። ብዙ ለውጥ አላየንም ማለት ይቻላል? እሺ በጣም አመሰግናለሁ አቶ ታዲዮስ። በእርግጥ ሁሉንም ነገር ጠቅሶታል። ለመጀመሪያ ታዲዮስ የጠየቀው ጥያቄ ላይ ትንሽ ለመጨመር አብይና አቶ ለማ ያው ድራማ እንዲያከናውኑ አዘና አክተር ነው ቦታ የተሰጣቸው። እነዚህ ሰዎች 27 ዓመት ሙሉ ከወያኔ ጋር ሆነው ያው የደህንነት መዋቅር ውስጥ ሆነው የኦሮሞ ልጆችን ሆነ ሌሎች ህዝቦችን ለመብታቸውና ለነጻነታቸው የሚታገሉትን ሲያሳስሩ ሲያስገድሉ የነበሩ ናቸው። አብይ ኮምቢኔሽን ኦፍ ዴንጀረስ ሚክስ በኦሮሞ ናሽናሊዝም በጣም አደገኛ የሆነ ሰው ነው። የኦሮሞ ናሽናሊዝም ዲፊውዝ ለማድረግ ወደ ኋላ ለመመለስ ለተቀን እየሰራ ያለ ሰው ነው። ለዚህም ደግሞ ታዲዮስ እንደገለጸው ውስጡ ያለው ማንነት ቢትሬይ እንዲያደርግ የኦሮሞን ህዝብ እንዲክዳ አድርጎታል። የሚሰራው ለወያኔ ሬዘራክሽን ወይ ደግሞ ለወያኔ እንደገና መነሳ በተጨማሪም ደግሞ ይዛ መሳያ የሚሉት እንግሊዝኛ አዳኛቸው ነው እና እዚህ ላይ ምንድን ነው አሁን ጠየቀኝ ጥያቄ አንተ አንደኛ ነገር እንዴት ተደርጎ ነው ለአብይ ይሄ ነገር እሱ እንደሚፈጽመው ተደርጎ ይሰጥ? ይሄ እኮ በህዝብ አመት ያው በትግሬ ላይ መጀመሪያ ሲጀምር የኦሮሞንና የሌሎችንም ህዝቦች መስዋዕት የሆኑ ለነጻነትና ለህዝብ መብት ሲታገሉ የሞቱትን እንድናስባቸው አላልኩም። በእነዚህ ህዝብ ሞት ላይ በቅርብ ጊዜ እኮ ብዙ ሰዎች ሞተዋል። አሁንም እየተገደሉ እኮ ነው እና አብይ ያመጣው ነገር አይደለም። ይሄ የህዝብ አመት ያመጣው ነገር ነው። እነዚህ ሰዎች ባይለቀቁ የኦሮሞ ወጣት እኮ ለበቀለ ገርባና ለመራራ ጉዲና መለቀቅ እኮ ታግሎ እነ መራራ ሲለቀቁ ሌላ ውስጥ ተብሎ እኮ ነው አብይ እኮ እንደዛ እኮ ነው እየፈጸመ ያለው። አሁን በቅርቡ የኢትዮጵያን ልጃገረዶች ለማግኘት በሚሊዮን ዶላሮች እያፈሰሰ የሚያሽሞነሙን የኦሮሞን ህዝብ ሀብት በኢንዱስትሪያል ሌብል የዘረፈን ሰው የኦሮሞን ህዝብ በሳይናይድና በተለያዩ ኬሚካሎች እየገደለ ዲሰብል እያደረገ የነበረን ሰው ለማስለቀቅ ሳውዲ አረቢያ በሄደበት ጊዜ አካባቢ ሌላው እስር ቤት እያለ እንዲያውም አንዳርጋቸው እስር ቤት እያለ እንዴት ሄደህ ታስፈታለህ ያንን ሲባል ደግሞ ተመለሰና አንዳርጋቸውም በቅርብ ጊዜ ይለቀቃል። አሹራንስ ነው። አብይ እኮ ስልጣን ላይ ሆኖ ይህንን ሲሰራ ከማነው ማዕድን ማውጫው ቦታ እዛ ላይ እኮ ማዕድን ለማውጣት እኮ እንደገና እኮ የሄዱ ናቸው ትግሬዎቹ።
እየተጠቀሙበት ነው። ይሄ እሱ ያመጣው ነገር እሱ እየሰጠን ያለ ነገር ሳይሆን የህዝብ አመት ነው። ይሄ ክላይማክሱ ነው። እዚህ ላይ ደርሷል። አሁን ሌላ ጌም ሊጫወቱ አይችሉም። አንተ ፀሐዬ አባይ ፀሐዬ ምናምን ያልካቸው እነሱ ባካፕ ነው ያደረጉት ከነ ወንጀላቸው። አብይና ለማ ራሳቸውን ነው የሚያድኑት። ይህንን ነገር እየሰሩ ራሳቸውን ከወንጀለኝነት የሚያድኑትና አባይ ሌሎቹ ወደኋላ የሸሹት ወንጀላቸው ጭምር ተደብቆላቸው አቶ ኃይለማርያም ጠቅላይ ሚኒስትሩ ተሽሞንሙነው የሌላቸውን ክብርና ማዕረግ ተሰጥቷቸው ነው እንዲወርዱ የተደረጉት በአብይ። አቶ ኃይለማርያም እኮ ስልጣን ላይ በነበሩ ጊዜ እኮ በጣም ፊረስ የሆነ ትእዛዝ እኮ ለሰው እንዲገደል ይሰጡ የነበሩ ሰው ናቸው እኮ። እሳቸው ስልጣን ላይ በነበሩ ጊዜ እኮ ብዙ የኢትዮጵያ ሕዝብ ኦሮሞን ጨምሮ ሞቷል። እና ምንድነው የምለው ይሄ እየተደረገ ያለው ለውጥ አንደኛ ነገር በቅርብ ጊዜ በዚህ በተለይ በአሜሪካን ውስጥ የያዘው የትራምፕ አድሚኒስትሬሽን እንደ ሌሎቹ ፕሮ ፍሪደም ነው። ሪፐብሊካኖች በታሪክ የምናውቃቸው ከሆነ ፕሮ ፍሪደሞች ናቸው። አሜሪካ የምትጠቀመው ዘላቂ ጓደኛ የሚኖራት ነጻነትን በማስፋፋት ነው እንጂ ቶታሊቴሪያን ሬጅም ኦፍ ቲራኒን በመርዳት አይደለም ብሎ ስለሚያምኑ ግፊትም አለ። እያንዳንዱ ሰው በየግሉ ጥረት ያደርጋል፣ በግሩፕ ጥረት ያደርጋል እና የአሜሪካን የውጭ ፖሊሲ ቴንክ ዩ ፎር ማይክል ሬነር አምባሳደር ማይክል ሬነር አዲስ አበባ ላሉት እንዲሁም ለትራምፕ አድሚኒስትሬሽን ትልቅ ምስጋና ማስገባት አለብን። ፕሬሸር አለ። ያ ፕሬሸር ነው አሁን ይህንን እየሰራ ያለው እና ያለነሱ ዊል ይሄ ነገር ሊፈጸም አይችልም ነበር። ይህንን ነው የምለው። ትንሽ የምጨምረው ነገር ምንድን ነው አብይና አቶ ለማ ማነው አባዱላ ገመዳ ዲሳይፕሎች ናቸው። እሱ ነው መልምሎ ለዚህ ያደረሳቸው። ቅድም አንተ ስትል አንዳንዶቹ ይገቡ ነበረ ስትለኝ አሁን እነዚህ ሰዎች እድሜያቸው ገብቷል። ያው ብዙዎቻችን ወደዛ በኋላ እንመጣበታለን። መልካም። እስኪ በዚህ ዜማ ረፍት እናድርግና ደግመን እንገናኛለን። ዶክተር አብይ በእውነት በአሁን በኢትዮጵያ ውስጥ ለውጥ አላመጡም? መልካም ቆይታ። Dargaggeessa foolii tola na turgaa'e foolii lola. Dargaggeessa foolii tola na turgaa'e foolii lola. Dhiira foolii lola. Dargaggeessa foolii tola na turgaa'e foolii lola. Dargaggeessa foolii tola na turgaa'e foolii lola. Dhiira foolii lola. Sadayyaana keenya. Dhiira foolii lola. Lama ta'anuun keenya. Dhiira foolii lola. Gaarri silaannalu. Dhiira foolii lola. Kan du'e soongalu. Dhiira foolii lola. Kabaayina keenya. Wantuun diinu keenya kabaayina keenya silaa eessa keenya ishoo yahurraako yadiira duwwaako dargaggeessa foolii tola na turgaa'e foolii lola. Dargaggeessa foolii tola na turgaa'e foolii lola. Cedero riftunulla nutis galata kallanu ofirraqulla ujere biyyi gadode yo galambu kan jalliseetu bachiisa utum nagahu yololle urri turmaanu rangahu gamtumne hundumtu wal faana gahu yololle urri turmaanu rangahu gamtumne hundumtu wal faana gahu tokkummaan kaanu malee diini gahu illolla biyya mabiliisa bahu tokkummaan kaanu malee diini gahu illolla biyya mabiliisa bahu sabni koo osoo diini isaa lolahu jiraachuun koo jireenya naaf hin ta'u alla dhiben kunoo bullaan nu dhibe diina jala kaate nutti taati dhibe.
dargaggeessa foolii tola na turgaa'e foolii lola dargaggeessa foolii tola na turgaa'e foolii lola yaa foolii lola dargaggeessa foolii tola na turgaa'e foolii lola dargaggeessa foolii tola na turgaa'e foolii lola yaa foolii lola wallaan bilisoomte yaa foolii lola hooreen nurrattafte yaa foolii lola wal ta'uun jabaannan yaa foolii lola waldii guutammaatan yaa foolii lola haadhoo taadhoo jibbe yaa foolii lola dabarsee wallaata yaa foolii lola har'a tuffatamuun yaa foolii lola hooda keenya taate yaa foolii lola jiraachuuf dhabamuun yaa foolii lola erga wal qixxaate yaa foolii lola dargaggeessa foolii tola na turgaa'e foolii lola dargaggeessa foolii tola na turgaa'e foolii lola. ተወዳጁን ድምጻዊ ፈልመታ ከበደን ስለ ዜማው ከልብ እናመሰግናለን። አቶ ታዲዮስ እንግዲህ እርሶ ሲጠቅሱ ለውጥ እንደሌለ ጠቅሰዋል። ጠቅላይ ሚኒስትር ዶክተር አብይ ከተሾሙ በኋላም ዲያስፖራው ወደ ሀገር ገብቶ የልማት አጋር ሀገሩን እንዲያለማ በነጻነት እንዲቀሳቀስ ጥሪ አድርገዋል። ያንን ጥሪ ተከትለው ደግሞ አንጋፋው የፖለቲካ መሪዎች ወይም የኦዲኤፍ ሊቀመንበር የሆኑት ቡድናቸው ወደ ኢትዮጵያ ገብተው
ለውጥ እንዳለ ገልጸዋል እርሶ ደግሞ ያሉት ለውጥ የለም ያሉኝ ያሉት እኚህ አንጋፋ ፖለቲከኛ አቶ ሌንጮ ለታም አቶ ዶክተር ዲማ ነጎም ሲገልጹ ለውጥ እንዳለ የትጥቅ ትግል እንደማያስፈልግ በሰላማዊ መንገድ መታገል እንደሚቻል ገልጸዋል አንድና አንድ በሰላማዊ መንገድ መታገል ውጤት እንደሚያመጣ ገልጸው የታጠቁት አካላቶች ትጥቃቸውን እንዲፈቱና ወደ ሀገር እንዲገቡም ጥሪ ያካሂዱ ይገኛሉ እርሶ የሚሉኝ ለውጥ የለም እነሱ ለውጥ አለ ይላሉ አይጋጭም የሚገርመውም አንድ ነገር በግልጽ የኦሮሞ ህዝብ ማወቅ ያለበትም ይሄንን ነው አቶ ሌንጮ ለታ በ1991 ወይም በ1992 በፈረንጆች አቆጣጠር መጀመሪያው ላይ በርካታ የኦሮሞ ነጻነት ታጋዮችን ካምፕ አስገድተው ግማሹን አስገድለው ግማሹን ደግሞ ለስር የዳረጉ ግማሾቹ በቁማቸው እንዲቃጠሉ ያደረጉ የኦሮሞ ህዝብ ታጋዮች ላይ ጄኖሳይድ የፈጸሙ ሰው ናቸው እሳቸው ግን በኢትዮጵያ ኤርላይንስ ትኬት ተቆርጦላቸው ነው በፊንፊኔ ኤርፖርት በኩል ከሀገር እንዲወጡ የተደረገው ከዛ ጊዜ ጀምሮ የኦሮሞ ህዝብ እንደ ታጋይም አያያቸውም እንዳታጋይም አይመለከታቸውም ለምን እንደውም ለምን ምክንያቱ ይሄ የኦሮሞ ታጋዮች ላይ በሰሩት ሸፍጥ ማለት ነው ከመለስ ዜናዊ ጋራ ተነጋግረው የኦሮሞ ህዝብ ካምፕ አስገብተው በህይወት የነበሩ የሳቸው ተባባሪ የነበሩ ዛሬም በአውሮፓ የሚኖሩ አባታችን በግልጽ ከመለስ ጋራ ከተነጋገሩ በኋላ የኦሮሞ ነጻነት ታጋዮች የኦሮሞ ነጻነት ግንባር ወታደሮች ካምፕ እንዲገቡ ተደርጎ በሳቸው ትዕዛዝ ነው እንግዲህ እንዲገቡ ተደርጎ እንዲመቱ የተደረገው ከዛም በኋላ የኦሮሞ ህዝብ ትግል ከዛ ተነጥቆ ለቲፒኤልኤፍ እንዲሸጋገር የተደረገበትና ያንንም ደግሞ ሲደረግ ከፍተኛው ሮል የተጫወቱ ሰው ናቸው ብለን ምናምን እኔን ከጠየቀኝ ማለት ነው እንደ አንድ ግለሰብ እንደ አንድ ኦሮሞ ነኝ ከጠየቀኝ እንደዛ ነው ብዬ ነው ማለት ከዛም በኋላ ደግሞ በርካታ ጊዜ አቶ ሌንጮ ራሱ እንደተናገረው ከመለስ ጋራ ከመሞቱ በፊት ይገናኙ እንደነበረ ያወሩ እንደነበረ ተመልሶ መግባት ይፈልግ እንደነበረ ከትግራይ ሊብሬሽን ፍሮንት ጋራ ወይም ከቲፒኤልኤፍ ከወያኔ ጋራ ግንኙነት እንደነበረው በግልጽ ተናግሯል ከዛም ባለፈ ደግሞ የኦሮሞ ህዝብ ንቅናቄ በቄሮ ተተክቶ አሁን ባለፉት 4-5 አመታት ሲደረግ ከዛም በፊትም ፍንፍኔ ሄዶ በ24 ሰዓት ውስጥ እንደውሻ ሰድበው እንዳባረሩትና ነገር ግን ተነጋግሮ እንደመጣ እንዳስተሳካለት ነው የሚታየው አሁን ለምንድን ነው በችኮላ ወያኔዎቹ ተቀብለው እነ ሌንጮ ለታም ወደ ሀገር ቤት የገቡት ቅድም የዘረዘርነው ነገር አለ የኦሮሞ ናሽናሊዝም በሚገርም ሁኔታ ከዳር እስከ ዳር ተንቀሳቅሶ ስላበበ በመላው ዓለም የሚገኘው የኦሮሞ ዲያስፖራ ደጋፊ ስለሆነ የኦሮሞ ነጻነት ግንባር ታጋዮች በአራቱም አቅጣጫ የወያኔ ጦር ላይ ጥቃት እየፈጸሙ ስለሆነ ሰላም ስለሌለ መነገድ ስላልቻሉ ይሄ ሁሉ ነገር የሚመጣው ምንድነው የኦሮሞ ህዝብ ከጃችን ሊወጣ ነውና አሁን ጡረታም ይወጡ ጡረተኛው ሌንጮ ለታንም ጨምሮ ጡረተኛው ዲማ ነጎንም ጨምሮ ሌሎችንም አካቶ ምንድነው የሚሆነው የኦሮሞ ህዝብ እነዚህ ሰዎች ትንሽ ብንሰጣቸው ብዙ ነገር ስለሚናገሩ ተብሎ ነው የገቡት ሲጀመር እስቲ አንድ ነገር አድማጮችም እንዲያውቁ ያስፈልጋል የኦሮሞ ህዝብ ተበድሏል የኦሮሞ ህዝብ መሬቱ ተነጠቀ የኦሮሞ ህዝብ ሀገሩ ላይ መኖር አልቻለም ብሎ በርካታ ሰዎችን ከጎኔ ተሰለፉ ብሎ ሲያስገድልና ሲያስጨፈጭፍ ነበር የኦሮሞ ህዝብ አዎ ተበድያለሁ ብሎ ያንን አይዲዮሎጂ ተቀብሎ ሲታገል ነበር ዛሬም ግን መልሱ ተመለሰ ወይ ነው ሌንጮ ለታናውን ባገኘው ነው የምጠይቀው አዎ ከዚህ በፊት ኦሮሞ ህዝብ ተበድሏል ብለ በርካታ ሰዎች ለመብትና ለነጻነታቸው ሞተዋል ልክ ነበር ያኔ
ኦሮሞ ህዝብ ዛሬ ምንድነው የተደረገለት? ምንም። ለምን በል ወርቁ ይሸጣል። ለምሳሌ የኦሮሞ ሀብት ነው 30 ቢሊዮን ዶላር ከዛች ሀገር ሸሽቷል። የማን ወርቅ ተሽጦ ነው? የኦሮሞ ህዝብ ሀብት ነው። የኦሮሞ ህዝብ ሀብት ድንጋይ ሳይቀር እምነበረድ ሳይቀር ለአረብ ሀገር ያወጡ የሚሸጡት ትግሬዎቹ ናቸው። የኦሮሞ ህዝብ ዛሬም መንገድ የለው፣ ዛሬም ትምህርት ቤት የለው፣ ዛሬም ድንጋይ ላይ ቁጭ ብለው ነው ልጆቻችን የሚማሩ፣ ወንድሞቻችን የሚማሩ። አይተዋል በተለያየ ፒክቸሮች ተነስተው ሶሻል ሚዲያ ላይ። የሚገርም ነገር ደግሞ ሌላው ለውጥ የሚባለው የኦሮሞ ልጆች፣ እናቶች፣ አባቶች ከብት ሳይቀር አካለ ጎዶሎ ሆነው እንደ እባብ እየተሳቡ የሚወለዱባት ምድር ሆናለች ኦሮሚያ ዛሬ። ዛሬም 4 እና 5 ሆነው የማይሄዱበት መብታቸውን ስለጠየቁ በገዛ አገራቸው ላይ መጥተው ጦር አሰልጥነው ከቤት እንዳይወጡ እያሸማቀቋቸው ነው። እነ ሌንጮ በበላበት ውሻ ይጨዋል ነው የሚባለው። ዛሬ ቆንጆ ቤት ቪላ ቤት አዘጋጅተው ነው የጠሩት። ሹፌር አለው፣ ጠባቂ ይኖረዋል። ለምን? ኮንፊደንስ የለውም። የኦሮሞ ህዝብ ምን ወንጀል ሰርቶ እንደወጣ ስለሚያውቅ ወታደር አዘጋጅተውለታል። ከችግሮቻቸው 100 ቢሊዮን ሰርቆ 10 ሚሊዮን ሊሰጡት ይችላል። እሱ ዛሬ ጡረታውን ነው የሚፈልገው እንጂ በእርግጠኝነት የምነግርህ ነገር በርካታ እንደውም ለነ ዶክተር መረራ ምሳሌ መሆን ይችላል። እነ ዶክተር መረራ 28 ዓመት ከቲፒኤልኤፍ መንግስት በሰላማዊ መንገድ እንታገላለን ብለው መጨረሻቸው የሆነው እስር ቤት መግባት። ይሄ ታጋይ አባታችን ሞክሯል የሚችለውን ያክል ግን አልተሳካም። በርካታ ሰዎች ወይ ከሀገር ይባረራሉ ወይ ኦሮሞ በተለይ ኮንክ ወይ ከሀገር ትባረራለህ፣ አለበለዚያም የመጨረሻው እስር ነው። ሌላው ደግሞ መገደል ነው የሚሆነው ማለት ነው። ስለዚህ የኦሮሞን ህዝብ ትግል ለማቀጨጭ እንሞክራለን ብሎ ስለሚያስቡ የማይመነቀሉት ድንጋይ የለም። ስለዚህ የነ ሌንጮ ለታ አካሄድ ይሄንን ነው የሚመስለው ማለት ነው። ሌላው ሳልጨምር ሳልዘነጋው ማላልፈው ነገር አንዳንድ የኦሮሞ ሚዲያ አባላትም ጭምር ወደ ሀገር ቤት ሊሄዱ እንደሆነ እና ቦታም እየተፈለገላቸው እንደሆነ ኦፊስም ስቱዲዮም ለመክፈት እዛ አካባቢ ወሬ እየተናፈሰ መሆኑን ሰምቻለሁ። እነሱም በቅርብ ጊዜ ይቀጥላሉ ተብሎ ነው የሚታሰበው። መጨረሻ ላይም መናገር የምፈልገው ነገር አለ። እነ ሌንጮ ለታ ወደ ሀገር ቤት ገብተዋል፣ በደንብ ተቀብለዋቸዋል። ነገር ግን እነ ሌንጮ ለታ ሲገቡ ዝም ብሎ አይደለም። አንድ ድርጅት ላይ የሞት ፍርድ ፈርደው ነው እየገቡ ያሉት። እንዳለን መረጃ ከሆነ ይሄ ድርጅት ለሁለት ለመሰንጠቅ በሀገር ውስጥና በውጭ ሀገር ከፍተኛ ስራ እየተሰራ ነው ያለው። ኦፌኮን ውስጥ ከፍተኛ ችግር አለ። ይሄንን ድርጅት ደግሞ ሁለተኛው ሀገር ውስጥ ለኦሮሞ የሚታገል ድርጅት ነው። ይሄንን ድርጅት ለሁለት ለመሰንጠቅ በሀገር ውስጥና በውጭ ከፍተኛ ርብርብ እየተደረገ ነው። ያንንም እየደረስንበት ነው። ብዙ ነገርም ሰምተናል። ስለዚህ እኔ የታደሰ ብሩ ልጆች ይሄንን ድርጅት ከእድገት ከሚበታተን ያድኑታል ብዬ አስባለሁ። ስለዚህ የነ ሌንጮ ለታ እንዳልከው እንደተናገሩት በየሚዲያውም ወያኔዎቹም እንዳናፈሱት እነሱ አባላት የላቸውም። እሱም በግልጽ ተናግሯል። አባላቶች የሉንም ኢትዮጵያ ውስጥ አለ። ግን ታጋይ ነኝ ብሎ ነው የገባው። አባል እንኳን የለውም። ማንም እሱንም የሚከተል የለም። እኔ ጋራንቲው እዮ አድማጮችም እንዲያውቁት ሌንጮ ለታ ስብሰባ ጠርቶ 10 ሰው ከሄደ ከዛ በኋላ እኔ ከዚህ ምንም አይነት ፖለቲካ መናገር አልፈልግም ማለት ነው። አቆማል። ስለዚህ ምንም እርባና የሌላቸውን ሰዎች ለችግር ጊዜ አምጥተው ፕሮፓጋንዳ ሊጠቀሙባቸው ነው እነ ሌንጮ ለታ የገቡት። ስለዚህ መርጅ እናደርጋለን ብለዋል ማለት ነው። መልካም፣ ወደዛ እንመለስበታለን። አቶ ሂርኮ ምን ይሉኛል በዚህ ላይ? በእርግጥ እንደ አንድ ኦሮሞ it was quite disgusting። በጣም ያፈርኩበት ጊዜ ነው። ልምድ ያላቸው የፖለቲካ ሰዎች የወያኔን መሰሪ ድርጊት ሳይገነዘቡ ተገንዝበው ሄደው እዛ ለምሳሌ አሁን አባዱላን መጨበጥ ማለት አባዱላ እጅ ላይ
የብዙ ፋይን ኦሮሞዎች ደም ነው ያለው። እሱ መጨበጥ ማለት በጣም አሳፋሪ ነው ለኔ እና አብይም ቢሆን ተቋርጦ አሶሳን በጎበኘ ጊዜ እዚህ ቦታ ላይ መጀመሪያ የመጣው ኦኤልኤፍ ልዋጋ ነው ብሏል። እንግዲህ መቼም አዛን ኦሮሞ ኦኤልኤፍን መዋጋት ወይ ደግሞ ኦኤልኤፍ ነኝ ብሎ የተነሳን ወጣትና በእድሜ የተገቡ ሰዎች መግደል አይ ቲንክ ጀግንነት አይመስለኝም። እንደ ኦሮሞ ዝም ማለት ነው የሚሻለው እና እኔ በርግጥ ባቶ ሌንጮ የትም አያደርሳቸውም፣ ጥርጥር የለውም። ለምን ለውጥ ስላልመጣ ራዲካል የሆነ ለውጥ ስላልመጣ እሳቸው ሳትስፋይ ሆነው እዛች ሀገር ላይ ይቆያሉ ብዬ አልገምትም። ወይ ደግሞ መከራውና ስቃዩን በአፍረት ተሸክመው አቶ ዲማም የቀረውን እድሜያቸውን ሊጨርሱ ይችላሉ። በሌላም በኩል ደግሞ ያው ሁላችንም ህዝባችን ባለን ቁጭትና ብሶት ካለን ችግር አንፃር ቤተሰቦቻችን ሲሞቱ ሄደን መቅበር አልቻልንም በሀገራችን ላይ ማለት ነው። ይህንን ተከልክለናል እና እነዚህ ሰዎችም ብዙ ሚስ ያደረጉት ነገር ሊኖር ይችላል። ታዲዮስም እንዳለው ደግሞ በእርግጥ እኔ ታሪክ አጣቅሼ በማስረጃ ማቅረብ ባልችልም ከዚህ በፊትም አቋማቸው ለስላሳ የሆነ ወይ ደግሞ የራሳቸውን የግል ጥቅም የሚያስቀድሙ ሆነው ይህንን ነገር ተቀብለው ገብተው ይችላል። አባዱላ ግን ተቀምጦ እነሱ ውጤት ያለው ስራ ለኦሮሞ ህዝብ ይሰራሉ ብዬ አልገምትም። አሳፋሪ ነው። በዚህ ነው የማበቃው። መልካም አቶ ታዲዮስ እንደው ጀምረው ነበር አቶ ሌንጮ ለታ ለሬዲዮ ፋና ሲገልጹ ገና ማጥናት እንደሚፈልጉ ከሆነ ድርጅት መስርተው በህጋዊ የኢትዮጵያን ህገ መንግስት ተቀብለው እንደ ድርጅት ሊቋቋሙ እንደሚችሉ ካልሆነ ደግሞ ካሉት ከኦሮሞ ድርጅቶች ጋራ ውደት ፈጥረን መታገል እንፈልጋለን ሲሉ ገልጸዋል። ከዚህ በፊት አቶ ሌንጮ ለታ ብዙ ጊዜ ሲናገሩ እንደሰማነው በኢትዮጵያ ውስጥ ለውጥ የለም፣ ኢህአዴግ አምባገነን ነበረ፣ አንዳንድ ጊዜ ደግሞ ኢህአዴግ ለውጥ አለው የሚሉ ናቸው። ሁለት ምላስ የሚናገሩ ፖለቲከኛ እንደሆኑ ይታወቃልና ይሄንንስ እንዴት ታየዋል? ምናልባት በአገር ቤት ያሉትን የኦሮሞ ድርጅቶች የማጥፋት አሰራር ይሰሩ ይሆን? አቶ ታዲዮስ ሄሎ አቶ ታዲዮስ እሰማለሁ። ልክ ብለሃል። ምንም ጥርጥር የለውም። አንተ ባልከው ነገር ነው እኔም የምስማማው። ይሄ ድርጅት አባላቶች እንደሌሏቸው ኦዴፍ የተባለው ስም ሰይመው መግባታቸው የታወቀ ነገር ነው። እዛም ሲረግጦ ነበረ ባለፉት 2 አመታት። ያም አልተሳካላቸውም። አሁን ምርጫው እንዳጋጣሚ ዶክተር አብይ የተናገረው ቪዲዮ ሳይለቀቅ ነው ስቴትመንት ያወጡት። ትዝ ይላችሁ እንደሆነ እኛ እንቀበለዋለን በደስታ ነው የምንቀበለው ብሎ የተቀበሉት። ቲፒኤልኤፎችም ወይም ደግሞ ኦፒዲዮ ተላላፊ ኦፒዲዮም አላማ አለው እነ ሌንጮ ለታን ሲያስገባ። እነ ሌንጮ ለታ ለሚቀጥለው ምርጫ የሚወዳደሩ ከሆነ እንዲወዳደሩ ይደረጋል። ይሄ ነገር አድማጮችም አንደርላይን እንዲያደርጉት ያስፈልጋል። ይወዳደራሉ፣ ቦታ ይሰጣቸዋል። ይሄ የሚሆነው ምን መሰለ? አንደኛ እነዚህ ሰዎች አልተመዘገቡ። ከማን ጋር ነው የሚዳበሉት ነው? ከማን ጋራ ተዳብለው ነው ምርጫ ራን ሊያደርጉ የሚችሉት ነው? እነዚህ ሰዎች ጡረታ እንዲከበርላቸው በስመ ፖለቲካ ይፈለጋል። ተወዳድረው ማሸነፍ አለባቸው። አባላቶች የላቸውም። ኦፊስ አልከፈቱም። ግን የሚደረገው ነገር ምንድነው? ወይ ኦፌኮንን ለሁለት ይሰነጥቃሉ ወይ ይዳፈናሉ። እኔ ኦፌኮኖች ይቀበሏቸዋል፣ እነዚህ ወንጀለኞች ይቀበሏቸዋል ብዬ አላስብም በኔ። ስለዚህ የሚደረገው ነገር ምንድነው? ለሁለት ይሰነጥቁና እነሱ ከነሱ ጋራ ኮሊሽን ፈጥረናል ነው የሚሉት። እንግዲህ ኮሊሽን ፈጠርም ብለው የሰማነው እንደዛ ነው። ፈጠርም ብለው ይዳበላሉ። ከዛ በኋላ ለምርጫ ተብሎ ማለት በምርጫ ሰበብ ለዚህ ምርጫ በጋራ እንሳተፋለን ተብሎ እንደ ሌንጮ ለታ እንዲካተቱ ይደረግና ወንበር ፓርላማ ውስጥ ለማግኘት የተደረገ ሴራ ነው ማለት ነው። ስለዚህ ለኦሮሞ ህዝብ አይደለም ጡረታቸውን ለማስከበር
ብለው ነው የገቡት ማለት ነው። የኦሮሞ ህዝብማ አልፈልግም እያለ ወንጀለኞች ናቸው 28 ዓመት ገለኛል ወንጀል ሰርተዋል ሀብቴን መዝብረኛል ኦፒዲዮን ጭምር ኦህዴድ ከፍተኛውን ድርሻ ይወስዳል እንደው ከትግራይ አሰልጥኖ መንገድ አሳይቶ ሀብቶቻችንን በሩን ከፍቶ እንዲዘረፍ ያደረገው እንዲተባበር ያደረገው እኮ ኦህዴድ ነው ኦፒዲዮ ነው። ስለዚህ ወንጀለኛ ስለሆኑ አሁን አንዳንዶቹን እናስገባና ወንጀላችንን ለተወሰነ ጊዜ ከበር እናድርገው ከበራፍ አድርገን በዚህ ታክቲክ ተጠቅመን የዘረፍነውንም የገደልነውንም ልናለዝዘው እንችላለን የሚል ታክቲክ ተጠቅመው ነው የሚሄዱት ማለት ነው። ስለዚህ እኔ በእርግጠኝነት የምነግርህ ሊታካ አይችልም። በተለይ ኦፌኮንን ሊያፈርሱት አይችሉም። ለሁለትም ሊተነጥቁ ፈጽሞ አይችሉም። ይህንን በደንብ አረጋግጬ እነግርሃለሁ። ስለዚህ ይሞክራል። ዋናው ትልቁ ነገር ደግሞ እነሱ አንዳንድ የኦሮሞ ወዳዶች ኦሮሞ ናሽናሊስቶች በዛ አካባቢ ይንቀሳቀሳሉ ተብሎ ስላሰቡ ነው። እኔ የሚሳካላቸው አይመስለኝም። ለጡረታ መብት ለማስከበር ገብተዋል። ግን በኦሮሞ ፖለቲካ ስም እንደዚህ አድርጎ መግባቱ ሌንጮ ለታ በጣም የሚያሳዝነው በህይወቱ ዘመኑ በጠቅላላ በሸርምና የኦሮሞን ህዝብ አታግላለሁ እያለ ኦሮሞን ህዝብ ሲታገል የነበረ ግለሰብ ስለሆነ እኔ በኔ በኩል ይሳካለታል ብዬ አላስብም። በፍጹም ደግሞም አያደርገውም። ካደረገውም ደግሞ የሚሆነውን ነገር አብረኑ የምናየው ነገር ይሆናል። እኔ እንደው ከዚህ ጋር አያይዘው እንዲመልሱልኝ አቶ ታዲዮስ እንደው አቶ ለማ መገርሳ ሲገልጽ ደምቢዶሎ ላይ የተጠቀሙት አቶ ለማ አቶ ሌንጮ ለታ 40 ዓመት በኦሮሞ ትግል ውስጥ የኦሮሞ ነጻነት ግንባር መሪ እንደነበሩና አሁን በአገር ውስጥ እየመጣ ያለው ለውጥ ተገንዝበው ወደ አገራቸው እንደገቡ ገልጿል። እውነት አቶ ሌንጮ ለታ 40 ዓመት የኦሮሞ ትግል ውስጥ ነበሩ? እንደው ሄደስ አያይዞ እንዲመልሱልኝ ነው። በፍጹም አልነበሩም። እንግዲህ ምናልባት የኦሮሞ ህዝብ ጠንቅቆ ያውቃል ሌንጮ ለታ መቼ እንደለቀቀ። መቼም በ91 ጀምሮ ራሱ 28 ዓመት ሆኖታል። የኦሮሞ ነጻነት ግንባር አፍርሶ የወጣ ነው። ኦሮሞ ነጻነት ግንባር ከዛ በኋላ በርካታ መከራዎችንና ስቃዮችን አልፎ በአባት ታጋዮቻችን ትልቅ ጦር ሊገነባ ችሏል እንጂ እኔ እንደነገርኩ ነው የታፈተ አፍ ይዘው መጥተው እነ ሌንጮ ለታ የኦሮሞ ነጻነት ግንባር ባንዲራ ደረታቸው ላይ አድርገው ሲገቡ ቪዲዮውን ራሱ እየቀረጹ ሲያስተላልፉት የፕሮፓጋንዳ ቪዲዮ መሆኑን ታያለ። እሱም የገለጸ ያለው ምንድነው ከተማዋ አድጋለች አለ። ኦፍ ኮርስ 50 ሚሊዮን ነበረ እኔ ሶጣ የነበረ ጊዜ ነው ያለው። ልክ ነው 50 ሚሊዮን ነው። ሰዎች ይዋለዳሉ ይበዛሉ። በዛው ልክ ደግሞ ሰዎች ሲበዙ የኢትዮጵያ ህዝብ 110 ሚሊዮን ደርሷል። ዛሬ 110 ሚሊዮን ህዝብ ሲኖር ቤት ይሰራል፣ ምንም ጥርጥር የለው። ከዘረፉት በላይ ግን 20 የፊንፊኔን ከተማ የሚያክል ገንዘብ ግን ዘርፎ ውጪ አስቀምጠዋል። እሱን ተው። አቦይ ስብሐት ዲሞክራሲ አለ አገሪቷ እየተለወጠች ነው ብሏል። ስኳር እኮ ፋብሪካ ገነባለሁ ብሎ 7 ቢሊዮን ብር እኮ የት እንዳስገባ አይታወቅም። ሙስና እኮ ዛሬ ኖርማል ሆኗል ኢትዮጵያ ውስጥ። ዛሬ እኮ የመንግስት መስሪያ ቤት ስትሄድ በባዶ እጅ ከሄድክ እኮ እንደውም ሂድምጣ ተብለህ የምትባረርበት ነው። ዛሬ ስለመደመርና ስለመቀነስ ነው ያወሩልናል። ስለ ፊዚክስ ያወራልናል ታጋይ አብይ አህመድ ስለ ፊዚክስ ነው የሚያወራል። ስለ መውረድ፣ ስለ መፈጥፈጥ፣ ስለ መቀነስ፣ ስለ መደመር፣ ስለ ማቴማቲክስ ነው የሚያስተምረን። ስለ ፖለቲካ እንኳን ተናግሮ አያውቅም። ስለ መዋደድ ያስተምረናል። የኦሮሞ ህዝብ ማንን ጠልቶ ያውቃል? የኦሮሞ ህዝብ እኮ አሁንም አንድና አንድ ግልጽ መሆን ያለበት አማራውንም አልተቃወሙ፣ ጉራጌውን አልተቃወሙ። መብቴን ግን አስከብራለሁ እያለ ነው ያለው። መብቴን አስከብራለሁ ሲል ደግሞ መስዋዕትነትን እየከፈለ ሀብቴን እኔ ነኝ የማዘው፣ ንብረቴን አትዝረፉብኝ፣ ልጆቼን አትግደሉ፣ ድንበሬ እዚህ ድረስ ነው። የሀገር ባለቤትነት ጥያቄ እየጠየቀ ነው። ከሚገርም ነገር ቪዲዮዎችም ራሱ ተመላልሰው ቢታዩ ሌንጮ ለታ ሲናገር የነበረውና ዛሬ ግን ፊንፊኔ ደርሶ ሲናገር የነበረውን ማየት ይቻላል። አዎ ከቦሌ
ከቦሌ ፍንፍኔ መሀል ከተማ ድረስ መንገድ ሰርተው ሊሆን ይችላል። ያ ማለት ምንም ማለት አይደለም። እሱን አይቶ ተናግሮ ሊሆን ይችላል። ሌላው ደግሞ እንዲህ በተናገር እንዲህ ብለህ ተናገር ተብሎ መናገሩን የምታየው እሱ አልነበረም። መቼም በ5 እና በ6 ሰዓት ከኤርፖርት ወርዶ ነው ኢንተርቪው ሲደረግ የነበረው። በምን አየው ከተማው? ለውጡን እንዴት አየው? መቼ ሴንስ አደረገው? መቼ ተቀመጠ? መቼ የህዝቡን ኑሮ አየውና ነው ኢትዮጵያ መለወጧን ከውጭ ሆኖ ከውጭማ እኛም እንሰማለን እኮ 20 ፎቅ ትግሬ ሰራ ሲባል እንሰማለን። 40 መኪና ከውጭ ሀገር የትግራይ ተወላጆች ያስገቡ ሲባል እንሰማለን። ይሄ በፍጹም እድገት ሊሆን አይችልም። 400-500 ታክሲዎች የነበሩ ዛሬ 4000 ታክሲዎች ደርሰው ሊሆን ይችላል ኢትዮጵያ ውስጥ። ያ አይደለም ዋናው ትልቁ ነገር። ኢኮኖሚን በዚህ አይነት ስሌት አይሰላም። ስለዚህ ተናገር እንዲህ ብለህ ትናገራለህ። ኢንተርቪው ስትደረግ ይሄንን ሁሉ ከግምት ውስጥ አስገብተህ ነው የምትናገረው ተብሎ ነው። ኢኮኖሚ አድጓል፣ ተመንድጓል፣ ቤቶች ተሰርተዋል ነው የሚሉ ብዙ ጊዜ ይሄንን በሉ ነው የሚባሉ ትግሬ ጋር ሲቀላቀሉ አንዳንድ የፖለቲካ እንትኖች ፖዚቲቭ ፓርቲዎች በቃ አድጓል በሉ ነው። ዶንት ፎርጌት አንዳርጋቸው ጽጌ እኮ እስር ቤት ሆነው ኢትዮጵያ አሁን አድጋለች ተሳፍቻለሁ ነው ያለው። ከስከታው ደብድበው በኤሌክትሪክ ተጫውተውበት ግብረ ሰይል ፈጽመውበት ኢትዮጵያ አድጋለች እንዲል እኮ አድርገውታል እኮ። ቪዲዮ ማየት ይቻላል። ስለዚህ ከዛ ድራማ የተለየ አይደለም ዲማ ነገውና ጡረተኛው ዲማ ነገውና ጡረተኛው ሌንጮ ለታ ያደረጉት ነው ብዬ ነው የማስበው። መልካም አቶ ሂርኮ፣ እንግዲህ አቶ ሌንጮ የኦዲኤፍ የሚባለው ወደ ሀገር ገብቷል። ምናልባት በኦሮሞ ህዝብ ላይ ወይም በኦሮሞ ትግል ላይ የሚፈጥረው ችግር አለ? ትግሉን ያኮላሽ ይሆን? በጣም ጥሩ ጥያቄ ነው። ግን ከዛ በፊት ምንድነው የትግራይ ኤሊቶች ወይ ቲፒኤልኤፍ ያቺን ሀገር ይዞ እስከ መጨረሻው ለመቆየት ዲተርሚንድ ነው። ታክቲኮች በተለያየ ጊዜ ሊለውጥ ይችላል። ዲተርሚንድ ነው። ኦፒዲዮ እንኳን ድንገት አንድ የሆነ ችግር ገጥሞት ለትግራይ መታዘዝ ቢያቆም እንኳን የትግራይ ዩኒቨርሲቲ ውስጥ ኢንታውዘንድስ የኦሮሞን ቋንቋ በደንብ እንዲያጠኑ ተደርገው ትግሬዎቹ በኋላም ላይ ኦፒዲዮስ ኢምቤድድ ሆነው የኦሮሞን ህዝብ መግዛት እንዲያስችለው ዝግጅት የሚያደርግ መንግስት ነው። በአጠቃላይ ለመቆየት ይህንን ወርቅ የሆነ ኢንቫይሮንመንት የአየር ጠባይ ሀብት እየመዘበረ ለመኖር በቆረጠ ነው እና እንግዲህ ወደ 2 ሚሊዮን ያህል የትግራይ ተወላጆች አዲስ አበባ የተለያየ መንደር ፈጥረው ሙቭ አድርገዋል። የቀረው ነው ትንሽ ከተጨመረና አሁን የኦሮሞ ሬዚስታንስ ባይነሳ ኖሮ በመሬት ቅርምት ምናምን በሙሉ መተው ሊሰጡ ነበር። እኔ እንዲያውም አንዳንድ ጊዜ ከኦሮሞ ልጆች ጋር እንደዚህ አይነት የፖለቲካ እንትን ስናደርግ ምንድን ነው የምላቸው፣ ኦሮሞ ተገሎ ከሚያልቅ ወይኛ ትግራይ እንግባና እነሱ በሙሉ ሙሉ አድርገው መግደሉን ያቆሙ ይሆናል። ቢኮዝ የሰዎች ነው ትልቁ ነገር እና እንደዛ ያለን እንነጋገር ነበረ እና እነዚህ ሰዎች ዲተርሚንድ ናቸው። ምንም ጥርጥር የለውም። የኦሮሞን ትግል ያዳክማሉ ወይ ሌት ተቀን ነው የሚሰሩት። አሁን አብይ ይህንን ስራ ከውጭ በሚያከናውንበት ጊዜ ሽርሽሩን ምናምን ታዲዮስ እንዳለው ፊዚክሱን ማቴማቲክሱን ለኢትዮጵያ ሲያስተምር እነሱ ኢች ኤንድ ኤቭሪ ሚኒት እንዴት አድርገው ይህንን ነገር ወደኋላ መልሰው እንደገና ያንን ፕሪቪሌጅ ይዘው እንደሚቀጥሉ ስራ እየሰሩ ነው እና በዚህ ላይ መወናበድ የለብንም። የኦሮሞ ህዝብ እነዚህን በተለይ 2 ሰዎች አብረዋቸው የነበሩት በጣም አደገኞች ሲዋሹ ፊታቸው ላይ የማይታይባቸው የኢየሱስ ክርስቶስን መልክ የያዙ እንዲያውም ታዲዮስ ሲነግረኝ ባለፈው ስናወጋ ለማ መገርሳ እንደ ሙሴ ሁሉ የተቆጠረበት ይሄ ኦርኬስትሬሽን ነው። ዴሊበሬትሊ የሚሰራ ፕሮፓጋንዳ ነው። ኦሮሞ ዲሲቭድ እንዲሆን እንዲካለል እንዲጭበረበር እየተደረገ ነው። ከነዚህ ከ2 ሰዎች ለውጥ መጠበቅ ማለት ከአውራ ዶሮ እንቁላል ቁጭ ብሎ መጠበቅ ማለት ምንም ነገር ስር ነቀል የሆነ ለውጥ
ስፔሻሊ ለኦሮሞ የኦሮሞን ህዝብ ትግል ከሌላ ብዙ ካልገባቸው የዋሆች ጋር ሆኖ ወደ ኋላ መመለስ የኦሮሞ ህዝብ ጥያቄ ፈታ የኢትዮጵያ ህዝብ ጥያቄ ይፈታል ተከባብሮ መኖር አንድ ላይ መኖር ይጀምራል ያንን ነው እኛ መስራት ያለብንና እዚህ ላይ ወደ ኋላ ይመልሱታል ያለ ጥርጥር እነሱ የፈሩ እኛም በዚሁ ከቀጠልን ሰክሰስፉሊ እስካሁን እነዚህ ሰዎች ለአንድ አመት ከምናምን አዘጋጅተው አምጥተው ሰክሰስፉል እንደሆኑ አንድ አመት ከምናምን ከጨመሩ ደግሞ ያለምንም ጥርጥር ሰክሰስፉል ይሆናል መልካም አቶ ታዲዮስ እንግዲህ ኦዴፍ ወደ አገር ቤት አምርቷል እንግዲህ አቶ ሌንጮ አንተም እንደተጠቀስከው በአገሪቷን ወይም የህዝቡን ኑሮ ሳያዩ እድገት እንዳለ ገልጿል እንግዲህ ዶክተር አብይ ከተሾሙ በኋላም ወይም በፊት በአገር ውስጥ አሳሪ ህጎች አሉ የጸረ ሽብር ህጉ አልተነሳም አስቸኳይ ጊዜ አዋጁ አሁንም እንዳለ ነው ዜጋ በተለያየ ቦታ ይገደላል የሶማሌ ልዩ ኃይል ፖሊሶች ድንበር እየተሻገሩ የዘር ማጥፋት ድርጊት እየፈጸሙ ይገኛሉ እውነት እንደዚህ ይሄ ሁሉ ያለ አቶ ሌንጮ እድገት እንዳለ እየገለጹ ነው ያሉት የአቶ ሌንጮ ለታ መግባት ወይም ኦዲኤፍ ወደ ሀገር መግባት ምናልባት በኦሮሞ ህዝብ ትግል ላይ ጥላ ያጠላ ይሆን ያዳክሞ ይሆን ፈጽሞ ሊዳከም ይችላል ኦሬዲ እኮ ከኦሮሞ ህዝብ አምሮ ውስጥ እኮ ጡረተኛው ሌንጮ ለታ ከወጣ እኮ 28 አመት ተቆጥሯል ቅድም ዘርዝነዋል የኦሮሞ ነጻነት ግንባር ታጋዮችን ካምፓስ ገብቶ ካፈጨፈ በኋላ እኮ በኢትዮጵያ ኤርላይንስ ሲወጣ ነው እኮ የሱ ጉዳይ የሱ ስራ እዛ ላይ ነው ያቆመው የኦሮሞ ታጋይ አባቶቻችንን በቲቴል እንዲሳደዱ አድርጎ በጦር እየተፈለጉ ግማሾቹ እየተገደሉ ግማሾቹ አገር ጥለው በቦርደር እኮ ሲወጡ እሱ እኮ ወታደር እየተጠበቀ ይመስልሽ ነበር እኮ ፍንግኒ ከተማ ውስጥ የኦሮሞ ህዝብ ሌንጮ ምን እንደሰራ ጠንቅቆ ከኛ በላይ እኔ ከምናገረው በላይ ያውቃል በርካቶቹ የሱን ታሪክ የት እንደነበር ምን ሲያደርግ እንደነበር ታሪክ ከትበው ወረቀት ላይ ጽፈው ይዘውታል እኔ በእርግጠኝነት የምነግርህ ለጊዜው አንዳንድ ወንድሞቻችንም ተታለው ከኦፒዲዮ ጋራ ከበሮ እየደለቁ ለውጥ የሚታይ መስሏቸው ብዙ ነገር ሊናገሩ ይችላሉ ቅድም አቶ ይጦ እንዳለው ጓደኛዬ ለጊዜ መግዣ ብለው የተለያየ ድራማ ቢሰሩ ነገር ግን የኦሮሞ ትግል ላይ አንዳችን ችግር አያመጣም በዚህ ጉዳይ ላይ በርካታ ወንድሞቻችን እህቶቻችን ተሰልፈው በየቀኑ እየታገሉ ነው ያሉት ቄሮ ብሊስማ ኦሮሞ የሚያደርገው ያንን ነው ቄሮ ብሊስማ ኦሮሞ እነሱ እንዳሰቡት ሳይሆን የ21ኛው ክፍለ ዘመን አስተሳሰብ ጭምር ይዘው የሚንቀሳቀስ የኦሮሞ ህዝብ አብት ድርጅት ነው ቄሮ ብሊስማ ኦሮሞ እነሱ ባወሩት ደቂቃ ሳይደርስ ነው ኢንፎርሜሽን የሚደርሰው እነሱ ግን ይመስላቸዋል ትናንትና ምናልባት አይተን ከሆነ እነ ዶክተር ሚልኬሳ ከዚህም በፊት ፎሌ ብለው አልተሳካላቸውም ቄሮ ብሊስማ ኦሮሞን ለማጥፋት ዛሬ ግን በግልጽ ወጣቶቹን ሰብስበን የኦሮሞ ወጣቶች ቄሮዎችን ሰብስበን እያናገርን ነው ብዙ በርካታ ድራማዎች ተሰርተዋል እነዛ ወጣቶች 50-60 ብር እስከ 300 ብር እየከፈሏቸው ነው እዛ ባለ አደራሽ ላይ የሰበሰቧቸው እየከፈሏቸው አበል ማለት ውሎ አበል እየከፈሏቸው ነገር ግን ምንነግር ነገር ከዛ አዳራሽ ሲወጡ የኦሮሞ ህዝብ ነጻነት ታጋዮች ናቸው ያንን ነው መገመት ያቃታቸውና ትግሉ በፍጹም ሊቀዘቅዝ አይችልም ትግሉ በሚገርም ሁኔታ በኦሮሞ አባቶች ታጋዮች በኦሮሞ ወንድሞቻችን ነጻነት ታጋዮች በአራት ማቅጣጫ ወደ ምንድነው ጉዞ
የተራመድን ያለ ነው እንደው አንድ ጽሁፍ አይቼ ነበር ኦነግ መቼም ኦነግን የወለደው መጫቱን ለማን እንደሆነ ይታወቃል መጫቱን ለማን መስራቾች ደግሞ ማን እንደሆኑ ይታወቃል አቶ ሌንጮ ኦሮሞነትን ያስተማሩት አቶ ሌንጮ እንደሆኑ ያ ጽሁፍ ይገልጻል በተለይ ግማሹ ወደ አረብ የሚገባ ግማሹ ወደ አማራነት የሚሄድ ነበር አቶ ሌንጮ ኦሮሞነትን ባያስተምሩ የሚል ጽሁፍ አንብቤያለሁ እውነት ኦሮሞን ያስተማሩት አቶ ሌንጮ ናቸው ኦሮሞነትን አቶ ሌንጮ በስንት ዓመተ ምህረት ነው ወደ ትግል ሲል እውነት አቶ ሌንጮ ለታየው ኦሮሞ ነጻነት ግንባር መስራች ናቸው ከዚህ በፊት አንድ እንግዳ አሁን በህይወት የሉም አቶ ኦዳቦሩ እንደገለጹልን ከሆነ የመጫቱን ለማመስራች ማን እንደሆነ ይታወቃል የኦሮሞ ነጻነት ግንባር መስራችም አቶ ሌንጮ እንዳልሆኑ የራሳቸው የትግል አጋሮቻቸው በተለያየ ጊዜ ገልጸውልን ነበር እና እውነት አቶ ታዲዮስ ኦሮሞነትን ያስተማሩት ለኦሮሞ አቶ ሌንጮ ለታ ናቸው እንደ አንድ እኔ በእውነት ሪሊ ይሄንን ነገር እኔም ሰምቼዋለሁ ያስቃል የኦሮሞ በጣም ብዙ አባቶች አሉት መጫቱ ለማ ከዛም በፊት የነበሩ የኦሮሞ የገዳ ሲስተም ስርዓት ተዘርግቶ በመሃል ሀገር ጭምር የሚኒሊክ ጦር ላይ ዘምተው እንዴት ድባቅ እንደመቱ ብዙ ታሪኮች ይናገራሉ በተለይ ይሄ የመሃል ሀገር የመጫቱ ለማ ህዝብ ለመጫናቱ ለማ ለምን እንደተባለም የታወቀ ነው የኦሮሞ ህዝብ ያውቃል ይሄ ሸዋ የሚባለው የመጫቱ ለማ ህዝብ መሬት ነው መጫቱ ለማ ህዝብ ደግሞ የሚኒሊክ ጦርንም ጭምር አርበድብዶ ታሪኩንና ባህሉን ሃይማኖቱን ዋቄፈናን ጭምር ማቆየት የቻለ ጀግና በሆድ ማያድር ራሱን የማይቀያየር ህዝብ ነው እኔ እርግጠኛ ነኝ እንደነ ሌንጮ ለታ አይነቱ 10 አመት በኦኤልኤፍ ውስጥ ስላገለገሉ ብቻ እኔ እንደውም በእርግጠኝነት ታሪኩን ስመረምረው 5 አመት ብቻ ነው የኦሮሞ ነጻነት ግንባር ውስጥ የነበሩት እሳቸው ከዛም በፊት ሌላ ድርጅት ውስጥ እንደነበሩ ኢቭን ከኢያፓ ሰዎች ጋራም ሲሞዳመዱ እንደነበረ ብዙ ነገሮችን ሰምተናል ስለዚህ 5 አመት የ5 አመት ቆይታ ነው ያላቸው የሚሉ ሰዎችም አሉ እኔ ግን ታበዛላቸው 10 አመት ያክል የኦሮሞ ነጻነት ግንባር ውስጥ አገልግሎት በተለያየ መልኩ ሰጥተዋል እሳቸው ብቻ አይደሉም በዛም ሰዓት እንግዲህ እንደውም እሳቸው ታሪክ ትግሉን ቀልብሰውት ነው እንግዲህ ከሀገር ሊወጡ የቻሉት በእሳቸው ቆራጥነት ቢሆን ኖሮ የኦሮሞ ነጻነት ግንባር ዛሬ ሀገሩን እያስተዳደረ ህዝቡንም እያስተዳደረ ከዛ ሁሉ መከራ የሚወጣበት እድል ከፍተኛ እድል አግኝቶ ነበርና ኢዮብ አልነበሩም የኦሮሞ ማስተማሪ ሊሆኑ አይችሉም ሌንጮ ለታ ባክ እንትናቸው በጣም የቆሸሸና ያደፈ ታሪክ ነው ያላቸው ብዬ ነው ማስበው እንደ አንድ ኦሮሞ ግን እንደሚታገል እንደኔ እንዳንተ እንደ ኦቦ ዲርቆ አስተዋጽኦ አድርገዋል ግን አስተዋጽኦ ካደረጉት ይልቅ ከፍተኛ የሆነ ወንጀል በኦሮሞ ህዝብ ላይ መስራታቸውን ነው የኦሮሞ ህዝብም የሚያውቀው እኔም የምመሰክረው እኔም የማውቀው ብዙ ሰዎች እንዲናገሩ ይችላሉ ብዬ ነው ማስበው ያው እንግዲህ እንደሚታወቀው አቶ ሌንጮ ለታ ወደ ሀገር የመግባት ሁኔታ በተለይ ህዋት ትልቅ ፕሮፓጋንዳ እየሰራበት ይገኛል 40 አመት የታገሉ የሚል ነው አቶ ሌንጮ ለታ ከቻርተሩ በኋላ ሁለቱም ይሄው በተለይ ኦዲኤፍ ውስጥ ያለው የተወሰኑት ከቻርተሩ በኋላ የራሳቸውን ኑሮ ሲኖሩ እንደነበረና ሲማሩም እንደነበረ ይገለጻል ስለዚህ 40 አመት በኦሮሞ ነጻነት ግንባር ትግል ውስጥ ነበሩ የሚባለው ላምባለው አለበት ኩበለቀማ ይሆናልና አንዳንድ ሚዲያዎችም 40 አመት የታገሉት አቶ ሌንጮ ያሉ የሚያናፍዙት ነገር መታረም ያለበት ጉዳይ ነው አቶ ሂርኮ በዚህ ላይ የሚጨምሩት ነገር ካለ Thank you እንግዲህ ያቶ ሌንጮ ለታ ጉዳይ ያው በተደጋጋሚ አንስታችሁታል አቶ ሌንጮ ለታ በትግል ውስጥ በተለያየ ወቅት መፈክረካ ሳይተዋል
ብዙ የኢትዮጵያ የሚሆን የኦሮሞ ህዝብ ችግር ፖለቲከኞችን በጣም የማመን በቃ እንደ መልአክ የማየት አንድ ፍሬዝ በተናገሩ የማይጨብጨብ ችግር አለ። ኢንቴንሽናቸው ምን እንደሆነ አይታወቅም። ታዲያስ በደንብ አብራርቶታል። እኚህ ሰውዬ ተግባር በተለያየም ወቅት ገብተው ተለማምጠዋል፣ እግር ላይ ወድቀዋል፣ አልተሳካላቸውም። ይህችን አጋጣሚ ደግሞ ለመጠቀም እየሞከሩ ነው። እንግዲህ ከተሳካላቸው ማለት ነው። እኔ አንድ ነገር ለኦሮሞ ወገኔ የማስተላልፈው ምንድን ነው፣ ፕራይስ ከፍለንበታል። የኦሮሞ ህዝብ ፕራይስ ከፍሏል። ብዙ የድሀ ልጅ አልቋል። ይህንን አሁን ያለውን ለውጥ ለማምጣት በዚህ አቶ አብይ ያንን አያነሳም ጊዜ እሱ የትግሬዎቹ ንብረት አትንኩር፣ ወለማ መገርሳም የትግራይ ንብረት አይነካ፣ ልጆቻችሁን ያዙ ነው። ስለዚህ መስዋዕት የሆኑት ፋይን ኦሮሞዎች ተነስቶም አያውቅም ስማቸው እና አሳዛኝ ነው። አሁንም በፍርሃት ምንድን ነው በድጋሚ ሌላ ህይወት እንዳንከፍል እዚህ ላይ ነው ማስተካከል ያለብን። ቢኮዝ የ27 ዓመት ታሪካችንን ካያችሁ ኤቭሪ 5 years or 7 years ታሪክ እየከፈልን እየተኮላሸ ሌላ ደግሞ እየጠበቅን እንደዚህ በህዋነት አምጥተውናል። እስካሁን አሁንም እየሰሩት ያንን በዚህ ደግሞ ብዙ ነገር እያደረጉ አሁን ለምሳሌ ኦሮሞ ህዝብ መብት ታጋዮችን፣ አክቲቪስቶችን፣ ዘፋኞችን ሁሉንም በገንዘብ በሚሊዮኖች ቢኮዝ እነሱ በቢሊዮን ነው የሚዘሩ የኦሮሞን ህዝብ በሚሊዮን መስጠት ለእነሱ ምንም አይደለም። እችን አደጋ ለማለት እና እንደዛ እያደረጉ ነው። እና ይሄ ነገር ካቱ ሌንቶ ማልፎ ሌሎች በጣም የምንወዳቸውን የምንመካባቸውን የምናምናቸውን ሰዎች ሁሉ ስዌይ እንዳያደርግ ፍርሃት አለኝ እና በጣም እሱን ነው ቅድም ያልኩት። በየደቂቃው እየሰሩ ነው እነሱ እኛን እያዘናጉ እና አንዳንድ ነገሮች ልናይ እንችላለን። በጣም ግን ተስፋ መቁረጥ ያለብን አይመስለኝም። ግን የኦሮሞ ህዝብ ሞት ወይ ሌላውን ብዙ ሞት እዚህ ላይ ማብቃት አለበት። እዚህ ላይ ጄኒውን የሆነ ለውጥ ማምጣት አለበት። የህዝቦች መብት ነፃነት የሚረጋገጥበት ነው። መልካም አቶ ታዲዮስ እንግዲህ እርሶ የቄሮ ኢንተርናሽናል ሰፖርት ግሩፕ ምክትል ሊቀመንበር ኖት። እንደ ድርጅቱ ሊቀመንበርነቶ እስኪ አንድ ንግግር ላሰማው። ፕሮፌሰር ብርሃኑ ነጋ አንድ ነገር ተናግረው ነበር። እስኪ አብረን እንከታተላቸው። በፋኖ እንቅስቃሴ ውስጥ ምን ነው አልታያችሁም ነው እሱማ ምን እሱ ምንም ጥያቄ የለውም። አንዳንድ ጊዜ እነ ኤርሚያስ ለፕሮፓጋንዳም ለምንም ብሎ አዳዲስ ስም እያወጡ ቄሮ፣ ፋኖ፣ ዘርማ ምናምን ይሏቸዋል። ከኋላቸው ምንም የሌለ ነገር እንደው ሁሉም ዝም ብሎ በምናብ የሚንቀሳቀስ የሚያደርጉት ነገር አለ። እኛ ይመቻቹ ነው የምንለው። እኛ ስራችንን መልካም ሰምተዋል። እንግዲህ በምንም ከኋላ የሌለ ቄሮ በንፋስ የሚንቀሳቀስ እንደውም እንደሌላ አድርገው ነው ፕሮፌሰር ብርሃኑ ነጋ በአንድ ስብሰባ ላይ እየተናገሩት። እናንተ በዚህ በቄሮና በፋኖ ወይም ዘርማ እንቅስቃሴ ውስጥ የላችሁም ሲባል እሳቸው የመለሱት እንደሌለ ነው እየገለጹ ያሉት። ታዲያ ድርጅቱ ከሌለ ቄሮ የሚባል አካል ከሌለ የናንተ ድርጅት መርዳት ወይም መኖሩ ምንድነው ትርጉሙ? ወል ከብርሃኑ ምን ተጠብቀው ይሄንን ነው። ከዶክተር ብርሃኑ ነጋ ምን ተጠብቀው ይሄንን ነው። የእሳቸው ድርጅት ባለፉት እንግዲህ 4-5 አመታት በተለያየ መልኩ ገንዘብ እየቃረመ የተደራደለ ህይወት የሚኖሩት የኦሮሞ ቄሮች ግን የቄሮ ብሊሱማ አባላት 200-300 ኪሎ ሜትር እየተጓዙ የቲፒኤልኤፍ መንግስት የ28 አመት ቀልድ በኋላ ማፍረስ ችለዋል። በተግባር ያሳየ ነው የቄሮ ብሊሱማ ኦሮሞ እሳቸውንም አይመጥንም። እሳቸውም አባላቶቻቸውን ለማስጨብጨብ ብለው የቄሮ ብሊሱማ ኦሮሞን ለማንቋሸሽ ከፈለጉ እሳቸው ራሱ የዛሬ 6 ወር ወይም ባለሳሳት አመት አካባቢ ስለ ቄሮ እንቅስቃሴ በኦሮሚያ ውስጥ
ምን ያህል ተአምር እየሰሩ እንደሆነ በሳቸው ቴሌቪዥን አማካይነት በኢሳት አማካይነት ማዳመጥ ይቻላል። ሄዶ ቄሮ ከጎናችሁ ነን ብለው ነበር። በአንድ ራስ ሁለት ምላስ እንደሚባለው አይነት ነገር ነው የሆነብኝ። አስታውሳለሁ ቄሮች መደገፍ አለባቸው፣ ቄሮች የሚያደርጉትን ትግል እንደግፋለን ሲሉ የሰማው መስሎኛል። እርግጠኛ ነኝ ይሄንን። ዛሬ ግን ምናልባት ጓደኛቸው ሌንጮ ለታ እሳቸውን ከርቶ ስለገባ በድንዴት በቀደም ለታ እዚህ እኔ በምኖርበት አካባቢ ስብሰባ አድርገው ነበርና የንዴት ንግግር ነው የሚያስመስልበት ብርሃኑ ነጋ። ስለዚህ ከብርሃኑ ነጋ ስለቄሮ አያውቅም። የሚነገረውን ሰምቶ ነበረ ሲናገር የነበረው። ቄሮን ብርሃኑ ነጋን አያውቅም። ቄሮ አላማ አለው። ቄሮ ብዙ ኢንጂነሮች፣ ዶክተሮች፣ ተማሪዎች፣ አስተማሪዎች፣ ወታደሮች፣ ፖሊሶች የሚሳተፉበት ትግል ነው። የትግራይ ሊብሬሽን ፍሮንትን ቢሊየን ብር እያወጣ እንኳን ዱካውን ማግኘት ያልቻለ ድርጅት ነው። እንደነገርኩ የቄሮ ብሊሱማ ኦሮሞ አስተሳሰብና አይዲዮሎጂ በብርሃኑ ጭንቅላት ልክ ብቻ አይደለም የሚለካው፣ የሀገር ባለቤትነት ልኬት ነው ያለው። ቄሮ ብሊሱማ ኦሮሞ ማለት ቄሮ ብሊሱማ ኦሮሞ ሰራዊት ውስጥ ገብቶ ራሱን ያደራጀ ኦርጋናይዜሽን ነው። በውጭ ሀገር ደግሞ እሳት የላሱ ሀገርን ተረክበው ማስተዳደር የሚችሉ ወጣት ምሁራን አባቶችን ጭምር ያሳተፈ ትልቅ ኦርጋናይዜሽን ነው። እነሱ እንደሚሉት አይደለም። ቄሮ የረቡ ትግል ነው። ይሄንን እሱም ሲናገር ሰምቼዋለሁ ብርሃኑ ነጋ ጭምር። እና እኔ ለሰይፈ ነበልባል አድማጮች የምናገረው የዛሬ 6 ወር አካባቢ ወይም አመት ብርሃኑ ነጋ በኢሳት ስለ ቄሮ የተናገረውን ማዳመጥ ይቻላል። እና ትዝብት ውስጥ ነው ራሱን የሚከተው። ቄሮ ብሊሱማ ኦሮሞ በንዴትም መልስም የሚሰጥበት አይደለም። አላማው አንድና አንድ ነው። የኦሮሞን ሕዝብ ጥቅም፣ ሀብት፣ ንብረት፣ የሀገር ባለቤትነት ማረጋገጥ ነው። ከዚህ የበለጠ መናገሩ ብዙም ለእሱ ለተናገረው ክብደት መስጠት ስለሆነ ቄሮ ብሊሱማ ኦሮሞ ትግሬዎችም ያውቃሉ፣ ኦፒዲዎችም ያውቃሉ፣ እሱም ጠብቆ ያውቃል። ጠንካራ የማይናቃነቅ ድርጅት ነው ብዬ ነው የማስበው። ይህን ያህል ነው የምለው ስለዚህ ጉዳይ። መልካም ጥያቄዎችን አጠናቅቄያለሁ። በሁለት ሰከንድ ውስጥ በመጨረሻ የምታስተላልፉት ነገር ካለ እድሉ ልስጣችሁ። አቶ የኮ እንግዲህ ቅድምም ለማጠናቀቅ ሞክሬያለሁ። የኦሮሞ ሕዝብ ብዙ መስዋዕትነት ከፍሏል። አሁን ያገኘውን ድል በተጨማሪ ሌላ ህይወት ሳይከፍል መጨረሻው እንዲሆን በከፍተኛ ጥንቃቄ እነዚህ ሰዎች ላይ እምነት ሳይጥል ሲገሉት፣ ሲያሳስሩት፣ ሲያሳርሩት የነበሩ ናቸው። ሱልስቶ ትግሉን ማጠናከር ይኖርበታል እና ለኦሮሞ ህዝብ ታጋዮች ያለኝን ክብር በመግለጽ ንግግሬን አበቃለሁ። አቶ ታዲዮስ። እሺ እኔ ትንሽ 30 ሰከንድ ሳይሆን 1-2 ደቂቃ ስጠኝና ለማጠናቀቅ እሞክራለሁ። አንዱ ምንድነው የኦሮሞ ህዝብ ከጊዜ ወደ ጊዜ የሀገር ባለቤትነቱን ትግል አጠናክሮ ቀጥሏል። ይህ ትግል ደግሞ በመላው ዓለም የኦሮሞ ህዝብ ችግር ምን እንደሆነ ሁሉም ሀገሮች ማወቅ መገንዘብ ተችሏል። በዲፕሎማሲ በኩልም ከፍተኛ ስራ ባለፉት 2-3 አመታት የተሰራበት ነው። የኦሮሞ ህዝብ በደል፣ ሰቆቃ፣ ሞት፣ ረሃብ የዓለም ህዝብ በተክላላ አውቆታል። በርካቶች ሀገሮችም የኦሮሞ ህዝብ እያደረገ ያለው ትግል ፌር እንደሆነና ትግሉንም ደግሞ መደገፍ ራሱ እንደሚፈልጉ አንዳንድ ሀገሮች እያየን ነው። ስለዚህ ፌር ነው። የኦሮሞ ህዝብ እያደረገ ያለው ነገር፣ መስዋዕትነት እየከፈለ ያለው ነገር ልክ ነው። በሀገሩ ላይ ባሪያ መሆን የለበትም የሚል አስተሳሰብ ከተለያየ አቅጣጫ መጥቷል። ይህንን ድላችንን ግን በአንዳንድ አጋሰስ ሆዳሞች አማካይነት
ሊያሳጡን በአገርና በውጭ ሀገር ከፍተኛ ስራ እየተሰራ ነው ያለው። ይህንን ደግሞ በሂደት ቄሮ ብልሱማ ሆነ የኦሮሞ ነጻነት ግንባር በጋራ በመሆን ይህንን ነገር የሚያኮላሽበት ተኮላሽቷል ማለት ይቻላል። የኦሮሞ ህዝብ አውቆታል። የሚኮላሽበትም ጊዜ ደግሞ ለአንዴና ለመጨረሻ ጊዜ የሚሆነው ነገር ይሆናል። አቶ ሌንጮ ለታ ኦልሬዲ እንትን ብለዋል። ትልቅ ነገር ነው። አብረኑ የምናየው ነገር ይሆናል ሌላውን ነገር። ስለዚህ ትግሉ በሰለጠነ በተለጠፈ በታክቲክና በቴክኒክ የሚሄድ የሚቀላጠፍ ትግል ነው። ዛሬ ምናልባት በስቴት ኦፍ ኢመርጀንሲ አማካይነት በአስቸኳይ ጊዜ አዋጁ ምክንያት ረገብ ያለ ነገር ቢመስልም አድማጮችን እንዲያውቁት የሚያስፈልገው ነገር አስቸኳይ ጊዜ አዋጁ ይነሳና ሌላውን 1 2 3 ብለን በዚሁ ራዲዮ ተመልሰን የምናወራው ነገር ይሆናል። ለውጥ ይመጣል። ሀገራችን ከባሪያ ገዢ መደቦች የምትላቀቅበት ጊዜ ተበዳዮች ነፃ የሚወጡበት ጊዜ ቅርብ ነው ብዬ ነው የማስበው። ሌላው አንዳንድ የኦሮሞ ጋዜጠኛ አክቲቪስቶች ባዮች በርካታ ስራ ለኦፒዲዮ በማገልገል እስከዛሬ ጊዜ ድረስ እየሞከሩ ነው። አንዳንዶቹም ቅድም እንደተናገርኩት ፍንፍኔ ላይ ቢሮ ለመክፈት ማለትም ስቱዲያቸውን ለመክፈት ቤት እያፈላለጉ መሆኑን ዜና ሰምተናል። ከሆነላቸው መልካም ነው። የኦሮሞን ህዝብ ትግል ግን በኦሮሞ ህዝብ ትግል ግን መነገድ እንደማይቻል ያንን እንዲያውቁት ዋጋም የሚያስከፍላቸው እንደሆነ እስከዛሬም ድረስ ሰርተው ምንም አይነት ነገር ያላመጡ መሆኑን ተገንዝበው አፋቸውን ከዚህ ነገር ላይ ቢያነሱ መልካም ነው እላለሁ። እዮብ ለአድማጮች ለአንተም ትግሉ እንዲቀጥል እንዲበረታታ በምታደርገው ነገር ትልቅ ምስጋና አለኝ። ይሄ ነገር ደግሞ በእርግጠኝነት ከግቡ ደርሶ የኦሮሞ ህዝብ እንዳይዘናጋና ይሄ ወንድሞቻችን እህቶቻችን የታረዱበትን የደሙበትን የተሰቃዩበትን ትግል ፍንፍኔ ለማድረስ ከኦሮሞ ነጻነት ግንባር ጋራ ከቄሮ ብልሱማ ጋራ ሆነው በአራቱም አቅጣጫ የምናደርገውን የነጻነት ጉዞ እንዲቀላቀሉ፣ እንዲደግፉ፣ ሀሳብ እንዲሰጡ፣ እንዲጽፉ፣ እንዲነጋገሩ መልእክቴን አስተላልፋለሁ። በጣም አመሰግናለሁ። አቶ ታዲዮስ አብዲሳ፣ አቶ ሂርኮ ደሬሳ ከሰይፈ ነበልባል ራዲዮ ጋራ ስለነበረን ቆይታ ደግሜ በአድማጮች ስምና እንዲሁም በዝግጅት ክፍሉ ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። በሌላ ጊዜ እንዳስፈላጊነቱ ደግመን እንገናኛለን። ለዛሬው አመሰግናለሁ። በዚህ ዜማ እንሰናበታለን። ተወዳጁ ድምጻዊ ጃፋር ዩሱፍ አየር ላይ ያለ አመሰግናለሁ። ሁለታችሁ ሂርኮ ነኝ። በጣም አመሰግናለሁ። እግዚአብሔር ይስጥልኝ። መልካም ጊዜ። አሜሪካ ስዊድን አዱኛ መረረፈሳተኒ ካዮ ባተኒ ደገተኒ ሰዶዱም ፈዳም ሙአምተኒ ወሩ መከሌሳ ዲነ ጀተኒ ፈአካተኒ ቢያባተኒ harragaru waliin teessanii maatii tokko raayoo nyaatanii isinitti nagayaamu madaasiin kaleessa madooftanii hidhamtanii reebamtanii caccabtanii namaa gadi taatanii akka horii kolaafamtanii dhala malee warraabtanii akkamumaan deebisanii akkamumaan dandeessanii diina waliin firoomtanii. Fingalee dubbiin bara kanaaf fingalee dubbiin arsistoota fingalee dubbiin diasporaa kun fingalee. Nakaleza akka kerensa baroda bani
akkaloni marcha galoni dubingale dubi marakana dubingale dubi narsisto tapa dubingale dubi jagora kunno bingale akagora akadira ada chabani akatare guru ragaluni
የተከበራችሁ አድማጮቻችን እንግዲህ ልንሰናበት እየቀራን የጀመርነው ዜማ ወደ እናንተ ማድረስ ብቻ ይሆናል። እስካሁን ድረስ ስናስተናግዳችሁ እየነበርነው እኔ ኢዮባይሳ ፕሮግራም በማቅረብ ፕሮግራም በመምራት በሪ ዓለሙ ቴክኒሻናችን አስፋው ገመቹ አብራናችሁ ነበር። እስከ ሳምንት መልካም ሳምንት በልዩ ፕሮግራም እንገናኛለን። የጀመርነው ዜማ አየር ላይ ያለ ሰላም ሁኑ። Malgo do be barakan